ጋር ነው ያሉት? ንገረኝ እስኪ አንተ። ለምን እነግርሃለሁ? ራሱ ብትነግረኝ አይሻልም? እኔ እንዳላባላሽው። አየህ ቢያንስ ይሄንን እንኳን ማወቅ አለብህ እኮ ስለ ዲቴል ነገር ለማውራት ይሄንን ማወቅ አለብህ እኮ። አይ ምንም ዲቴል የሚያስፈልገው አይደለም። ምክንያቱም መሰለ ምድርን እሱ ፍላት አድርጎ ስላሰባት ነው። ከምድር በታች 7 ምድሮች አሉ፣ ከሰማይ ወደ ላይ ደግሞ 7 ሰማይ አሉ። ከዛ በኋላ እርሻ አለ ምናምን ብሎ ስላስቀመጠው ይሄ ምንም እንትን የሚል አይደለም። ዲቴል የሚያስፈልገው ነገር አይደለም። ትልቅ ነገር እውቀት የሚያስፈልግ አይደለም። አዳምጠኛ አሁን እኛ ማለት ነው በምን መሰለህ የምናምነው በሂሳብ አይደለም። ሂሳብ አንሰራም። የተነገረን ብቻ ነው የምንቀበለው። ገባ አይደለ? ነብይ ሰርቷል። አክቹአሊ ነብይ ሰርቶ አስቀምጦታል። ካልኩሌሽኑ እያንዳንዱ ከምድር ሰማይ ድረስ ርቀቱ ምን አለው? ከአንደኛይቱ ሰማይ ሁለተኛ ሰማይ ርቀቱ ምንድነው? እያንዳንዱ ካልኩሌት ስለሆነ ብዙም እንትን አይልም። አርሹ ስንት ቀን መንገድ እንደሆነም ልነግርህ እችላለሁኝ። ኤኒዌይስ አርሹ አይደለም እዛ የሚወስድ እኮ አይደለም የሚታወራውና ይሄኛው ምንም የሚገጥም ነገር አይደለም። ታውና ወደዚህ ተመለስ። ያንን ሳጨርስ ለምን እዛ ትሄዳለህ? አሁን አንተ አስተማሪና ነው። እስቲ ወደዚህ ተመለስ። ኦኬ ቆይ አንተና ኤኒዌይስ አርሹ መጨረሻ እንዳለው ተማምነናል። አላህ ደግሞ ከአርሹ በላይ ነው የሚገኘው ብለኸኛል። ከአርሹ ውጭ ይገኛል ወይ ብዬ አይገኝም ብለኸኛል። አርሹ ፍጡር ነው ወይ ብዬ አዎ ፍጡር ነው ብለኸኛል። አርሹ ገደብ ካለው አላህ ደግሞ ከአርሹ ውጭ ከሌለ ስለዚህ ፍጡር ገደብ አለው እያልኩህ እኮ ነው። እንዴት ነው ገደብ የሚኖረው? አንተ በምን አየኸው? ገደብነቱን ግለጽልኝ እስኪ በዚህ ብለህ። ገደብነቱ ለምሳሌ ከአርሽ በታች አይኖርም። አንድ አርሹ በሌለበት ዙሪያ ላይ የለም። ሁለት ያለው አርሹ ባለበት ዙሪያ ካህናት ነው የሚኖረው። ግልጽ እኮ ነው። እሺ እና ስለዚህ ሊሚትድ ነው አላህ። አጎቴ ምንድነው ማይካል ነሳ ሊሚትድ አይደለም። ይሄ እኮ ሊሚትድነትን አያሲዝም በሽር ከአርሹ በላይ አንተ ምን ያህል እንትን ሊሚት እንዳለ በምን አወቅ? እርሱ እርሳችሁ ነው መሰለኝ የምታየው አይደለ? ለሰው ላይ ያሰጥም አቡ ኢሳቅ ቀጥል። እሺ ቀጥል። ታዲያ የሚታወራው እስኪ መጀመሪያ የሚታወራውን እስቲ አሁን መልሰውና ከዛ እንወይ። ቀጥል። እሺ ቀጥል። የሰማኸውን እስካሁን ማስረዳት የምችለው አለ እኮ ሊቀጥል ነው። ከመቀጠሌም በፊት መጀመሪያ ከልጅቷ ጀምራችሁ የሚታወራው የነበረውን እስቲ አሁን መልሰው። ሳዳት ከተባለ በቃ ሊሚት ነው። ከምንም ላይ ከተገለጸ ሊሚት ነው። በቃ ምንም ይሁን ምንም ማለት ነው። ያ የተገደበ ማለት ነው። ተራ እናውራ። እሺ ቀጥል አቡ ይሳቅ። ቆይ የቀጠልኩ ነው። አቡ ይሳቅ አለ አንዱ ሳያልቅ ሌላው ይኸው ለአንተ ሰጠው እድሉን። በቃ ለአንተ ሰጠው፣ አትውቀሰኝ። አለ እጅ እግር አይን ፊት እንዳለው ታጸድቃለህ አይደለ? አዎ ሙሉ አጸድቃለሁ። መልካም ልብ በሉ። ገደብ አለው ለማለት ማስረጃ ያስፈልጋል። ይኸው ገደቡን እንኳን ትችላለህ። የለው ቢኖረው ባይኖረው ምን አገባችሁ? አንዴ ቆይ ገደብ እንዳለው እኮ አጸደቅኩልህ እኮ። መላእክትም በጫፎቻቸው ላይ ይገኛሉ አለ። በምን ጫፍ ላይ ነው የሚገኙት ተብሎ ሲባል የጌታህን አርሽ በዚያን ቀን 8 መላእክቶች ከበላያቸው ይሸከማሉ። የጌታህን አርሽ የሚሸከሙ ስንት ናቸው? ወንድማችን አቡ ይሳቅ ወይንም ፊቅር አርሹን የሚሸከሙ ስንት መላእክ ናቸው? የመጀመሪያውን ጥያቄ እንመጣበታለን። እንተ ከመጀመሪያ አዳምጠኝ፣ ከመጀመሪያ እስከ መጨረሻ እንመጣበታለን። ያው ታድራለህ ከፈለክ ማለት ነው። ታገስ። ቆይ ፊቅር ተመለስ። እሺ የጌታን አርሽ የሚሸከሙ ስንት መላእክ ናቸው? 8 ነው። ፊቅር አንዴ ቼክ አድርገው። ሱራ 69:17 ወይንም 40 ቁጥር 7 ሱረቱ አልሐቅ ማለት ነው። ጀምሪ ብትለዋለህ። ያ አክቹአሊ ብዙ አለ ላሳረፈ ማስቤ ነበር። የሆነ ፖይንት ላይ ትንሽ እንደማጠቃለያ አድርጎ ብዬ ነው እንትን ያልኩት። እኔ አነሳ የፈለኩት ፖይንትስ ምንድነው?
ደጋግመን ቃላቶችን እየሰማን ነው። ለምሳሌ አይን የሚለውን ጆሮ የሚለውን እጅ የሚለውን ነገሮች ማለት ነው። ወንድሞቻችን ደግሞ የሆነ ትርጉም አልባና ፈንክሽን አልባ እያረጓቸው አየሁኝና የሆነ የቁርአን አያት እዛ ላይ ማለት ነው። ሜቢ ክርስቲያን የሚመች ከሆነ 195 አንድ ክፈተው ጋር ደንቆሮ አቡይሳቅ ተረጋጋና ተራህን ጠብቅ። ወይ ታወራለህ አንተ። ቆይ የረብሽኩ ስለሆነ ነው። ተራ ሰታኛል አይደል እንዴ? ተራ ሰታኛል እኮ ጠብቅ አንዴ ቆይ። ምክንያቱም ቀጥል ስለ ደግሞ ልይቷ ያወራችሁ ምናምን አልክ። ልይቷ ወርታ ወርዳለች። ተመጀመራ ጀምራ ነው የምታወራው። እያንዳንዱ ማረጃ ልሰጥክ ነው። ጀምዲ ጀምሯል። በቃ ማረጃ ልሰጥክ ነው። ይሄው ጀምዲ ጋር ትቀጥላለህ። የለውም አንዴ አረብኛውን አድርግለት። ተደጋጋሚ ቃላቶች የመጡ አሁን እንዳነሳው አንተ እጅም አይንም እግርም የተለያዩ አካላቶች እየተገለጹለት ማለት ነው። ግን እነዚህ ነገሮች ዊዛውት ፈንክሽናሊቲ እየደረጉ ያየናቸው ነው ማለት ነው። አሚን ተግባራቸው ሀቢቢ ላውራ እስካሁን ሰው እያወራ ማለት ነው። መሀል ላይ እንደዚህ ሀሳብ ይበጠበጣልና መሀል ላይ ባታቋርጥ ጥሩ ነው ወንድሜ። እና ስናያቸው አሁንም ትርጉም የማሳጣት አይነት ነገር አለና ራሱ አላህ የመካ ጣዖቶችን ሲገልጽ ማለት ነው። ያው እንደምናውቀው አካል አላችሁ ብዙዎች ካየህ የሆነ ብዙ ጊዜ በሴት ወይም ደግሞ በሰው እንትን ነው ተቀርጸው የሚሰሩት ማለት ነው። እና እነሱን ተውቢኽ ሲያደርግ ምን ይላል መሰለህ እዚህ ጋር አለሁም አርጁሉን የምስሁነ ቢሃ አለ። እነዚህ ጣዖት ብላችሁ የምታመልኳቸው እግር አላቸው እንዳለ እግሩ ግን የሀገር ግን ቢቢ እግር አላቸው እኮ የተቀረጸ እግር የሀገር ግን ጀስት እግር አላቸው ብቻ ተብሎ ቢቆም ኖሮ ከማል አይደለም። መራመድ ሲችል ነው ሙሉለት የሚሆነው። አየው አለሁም አርጁሉን የምሹነ ቢሃ አለ። የሚሄዱባት የሆነ እግር አላቸውን እንዴት አምለውም አይዲን የብጥሹነ ቢሃ እንዴ እጅ ሳላቸው እንደዚህ የሚጨብጡበት የሚይዙበት። ስለዚህ እዚህ ጋር ተውቢኽ እያረጋቸው ያለው እየወቀሳቸው ያለው እነዚህ ኖርማል የቀረጻቸውላቸው የሰጣቸው አካላቶችም ፈንክሽናሊቲ የላቸውም። እና ያ ነገር ፈንክሽናሊቲ አለመኖር ደግሞ ምንድነው ጉድለት ነው። ከናንተ አይሻሉም። which means አሁንም ወንድሞቻችን እጅ አለው እግር አለው። what is the purpose of እንደ አላህ አረዳድ purpose of እግር ምንድነው? መሄድ ነው። ስለዚህ ለአላህ እግር አጽድቀ መሄድ ከሆነ ከዚህ ጣውት ጋር ተመሳሳይነት ያደርግለት ነው። እጅ አጽድቀ በጥሽ ከሌለው ምክንያቱም ከማልነት ነው ያለ ነው። እዚህ ጋር ያ ሙሉነት ነው። እጅ ኖሮ ማትይዝበት ከሆነ ጎዶሎ ነው ያለ ነው። ጆሮ ኖሮ ማይሰሙበት ከሆነ ጎዶሎነት ያለ ነው። ወጥቷል። ኢቭን ነው አንዳንድ ቦታዎች ላይ ምንድነው የሚለው ዝንብ ሁላ ላይ ቢቆምበት እሺ ማለት አይችሉም ሁላ ይላል። ዘ ፐርፐዝ ኦፍ እጅን እየነገረን ነው ማለት ነው። ስለዚህ እነዚህ አካላቶች ጸድቀው ፈንክሽናሊቲ ከሌላቸው ከመካታቶች ከሚለያዩበት ልዩነት የለም ማለት ነው። ፖይንቴን አግኝተኸኛል። እኔ እኮ የምወደው እኮ የምታነሳቸው ነጥቦችን ነው። ዋው ይለያል። በጣም የሚገርም እይታ። በጣም ከመቀመጫ ቁጭ ብዬ እየተንጎራደድኩ ነው የሰማሁት። ያ እጅ አለው ብሎ ማይሰራበት ከሆነ እግር አለው ብሎ ማይሄድበት ከሆነ አይን አለው ብሎ ማያይበት ከሆነ አፍ አለው ብሎ ማይበላበት ከሆነ የመካ ጣዖታዎችን ቻሌንጅ ባደረገበት መሰረት ቁርአኑ በበራሱ አላህ ላይ ይሄንን ካጸደቅ ከጣዖታውያኖቹ አይሻልም ነው። አላሁ አክበር። የሚገርም ነው። የሚገርም እይታ። ቁርአኑና ስንት ላይ ነው ያለው? ሱራ ስንት ነው? ለነርሱ በርሳቸው አማርኛው ላይ ወሲ ለነርሱ በርሳቸው የሚሄዱባቸው እግሮች አሏቸውን? ወይንስ ለነርሱ በርሳቸው የሚጨብጡባቸው እጆች አሏቸውን? ወይንስ ለነሱ በርሳቸው የሚያዩባቸው አይኖች አሏቸውን? ወይንስ ለነርሱ በርሳቸው የሚሰሙባቸው ጆሮች አሏቸውን? ያጋራችኋቸውን ጥሩ፣ ከዚያም ተተናኮሉኝ፣ ጊዜም አትስጡኝ በላቸው። ገራሚ ነው፣ ገራሚ ነው። ስለዚህ እጅ የላቸውም፣ አይጨብጡም። እግር የላቸውም፣ እግሮቻቸው አይሄዱም፣ እጆቻቸው አይጨብጡም። አፍ ቢኖራቸውም አይናገሩም፣ የላቸውም እያለ ቻሌንጅ እያደረገ ነው ለአላህ። ይሄንን ካጸደቅከው ልክ ቁረሾች ውስጥ እንደሚያደርጉት በጣዖት ሰርተው በሐውልት ሰርተው እጅ እግር አይን ያለው አድርገው ግን ማሄድ እግር እጅ ያለው
ግን ማይጨብጥ እጅ፣ አይን ያለው ግን ማያይ ነው ብሎ ቻሌንጅ ባደረገው መሰረት አላህም ይሄንን አሉት ብለን እግሩ መሄድ ነው። አይ አላህ እንደዚህ አይደለም ምናምን የምትል ከሆነ እጅ ያለው ብለህ ማይጨብጥ ከሆነ ባይዞ ይጨብጣል የሚል አለ። ግን ዳኢፍ አድርገዋታል። እሷን ታውቀዋለህ አይደል? የሚል ዑመርን የመጀመሪያ ይጨብጠዋል የሚለውን ሐዲስ ዳኢፍ አድርገዋታል። አላህ ዑመርን ሲያገኘው ቀድሞ እሱን ነበር የሚጨብጠው ምናምን የሚለው እና ልጆች ያሉት ማይጨብጥ ከሆነ በራሱ አርጉመንት መሰረት ይመታል እያለን ነው። እስኪ አሳየን አንዴ ምኑን ዑመርን ይጨብጠዋል ያልኩን እስኪ አሳየን። ምን ዳይፉን ትቀበላለህ? ለምን እቀበላለሁ? ግን ዳይፍ እንዳለ ራሱ እስኪ አሳየን። ባሳይ ምን ታደርጋለህ? አሳያ ካለህ ዝም ብለህ ለምን ተወራለህ? ታማኝ ለምን ባሳይ ትቀበላለህ? እኔ መስፈርት አታርጋ። ካለህ ማሳየት እኮ ነው። አልተቀበልከውም ይሰራልሃል አልኩህ እኮ ዳይፍ አድርገውታል አልኩኝ። እኔ ዳይፍ የሆነ አዲስ እኔ ዚስማጅ መጥቀስ ግን አሳየህ ኤንዌስ ከፈለግከው እስኪ አሳየኝ። 104 አንዴ ክፈትልን ክርስቲያን ሱናኒ በመጃ ያው ከጊዜ በኋላ ዳይፍ አድርገውታል። ቤት አለ ኪታቡ። በነገራችን ላይ ስንት ቁጥር ነው? 104 ጀማሰር ኢብን መጃ ላይ ዑመርን በገነት ሲያገኘው አላህ ኬፍ የሚለው መጀመሪያ እሱን ነበር የሚጨብጠውና ሰላም ይለዋል። እና አሁን ፎክሮብናል። እስቲ አምጣው ብሎኛል። አይ ውሸት አላወራም እኔ ውሸት አላወራም። እሺ ወዳጃችን ሐዲሱን አሳየው። አንብበው። በአረበኛው ነው ፈልገው። በአረበኛው መልካም አረበኛውን አድርግለት። ውሸት ነው። ያው አንብበው። ድምፅን ከፍ አድርገው። ድምፅን ከፍ አድርግ። ኧረ ድምፁን አሰማን። አለው ይሄ ምላሱ ተያዘ ልጅ ነው አልሰማም። ታክ አድርጓል። እኔ ጋር ስልኬን ኮመንቱ ምናምን ቆሟል። እናንተም ቆማችኋል። ኮፒሊንግ ያደርጋችሁ ወገኖች ቀጥ ብሎ ቆሟል። እኔ ጋር ቀጥሉ። እሺ እንግሊዘኛውን አድርግና አንብበው። እሺ ወይንም ጀምሪ አረብኛውን ሂድበት። قال رسول الله صلى الله عليه وسلم أول من يصافحه الحق عمر وأول من يسلم عليه وأول من يأخذ بيده فيدخله الجنة. الحق ያለው አላህ ነው ማለት ነው። አዲሱ ላይ ነዛር አዲስ ነው። ኦኬ አልሐቅ ከአላህ ስሞች ውስጥ አንዱ ኦኬ አልሐቅ ይባላል። ያ أول من يصافحه الحق عمر የመጀመሪያው الحق ويم الله مجبته عمر ነው አለ። وأول من يسلم عليه እንዲሁም ሰላምታ የሚያደርስበት وأول من يأخذ بيده እንዲሁም እጁን ይዞ ጀነት የሚያስገባው ዑመር ነው ይላል። ዑመር ታድሎ ማንችን ይላል። ለምን ዝም አልከን? ክርስቲያኖ የመጀመሪያ ሰው አላህ ጨባጩ ዑመር ነው። እሺ the messenger of Allah said ያለ መልእክተኛ እንደተናገሩት the first person with whom Allah will shake hands will be Umar. የመጀመሪያው ሰው አላህ የሚጨብጠው ዑመር ነው። and he is the first person to be greeted with salam. ሰላም ተብሎ በሰላምታም የሚጀመርበት እሱ ነው። and the first person who will be taken by the hand and admitted into paradise. ከዛ ደግሞ በእጅ ወይም ደግሞ በአላህ እጅ ወደ ጀነት የሚገባው ዑመር ነው። ሁሴን ቲንክ ሪፖርት እያደረጉ መሰለኝ። ወደ ዋና ቶፒካችን ተመለስ። እሺ ማን ነበር የጠየቀኝ ይሄንን?
እንትሩን እንዳትል ኖርማል መናገር እንደሞ ኖርማል ሐዲሱ ضعيف ነው ብሎ መጀመሪያ ነግሮታል። ስለ ضعيفነቱ ተቀበላለሁ ብሎት ነው እንጂ ፖለቲካው እንዳይሰራበት ያ ማን ነው የሚሰራ ነው ተናግሬ ያለውኝ እኮ ሐዲሱ ዳኢፍ ነው ዳኢፍ አድርገውታል ስል እኮ ነው። እስቲ ዳኢፍ እንኳን ከሆነ አንተ እንደዚህ የሚል ሐዲስ የለም ነው። አሁን አይቼው ነበረ ሐዲሱ ضعيف ነው። በርግጥ ሐዲሱም አለ ግን ضعيف አድርገው ማለት ነው። አዳምጠኝ እኔ ያልኩት ትክክል አይደለም። አዳምጠኝ ሐዲሱን ضعيف አድርገውታል ማለት ግን ብለህ ሰው አሁን የሚረዳው እውነት ነው ይመስላችሁ? አይ እንደዚህ አይነት ስቱፒድ የሆነ ጌም አትጫወት። ዳኢፍ ያደረገው ዳሩ ሰላም ነው። ዳሩ ሰላም ስቱፒድ የሆነ ጌም ይጫወታል እንዴ? ዳሩ ሰላም ማን ነው ንገረኝ። አንተ ብዙ አታፍርም? ዳሩ ሰላም ማን ነው ንገረኝ። ዳሩ ሰላም ማን ነው? ዳሩ ሰላም የም ዳሩ ሰላም ዳሩ ማን ነው ዳኢፍ ያደረገው ንገረኝ እስቲ። አያውቅም እኮ ምንም ሳያውቅ ነው እኮ የሚያወራው። ማን ነው ዳኢፍ ያደረገው? ማን ነው ዳኢፍ ያደረገው? እንደዚህ አይነት ውርደት በህይወታችሁ አያደርስባችሁ። የምር ያያቸው ጌማቸውን በሽር ተናግሬ ያለው ቅድም ሰምተሃል? አዎ በደንብ እየነገርከው ነበር። ከኔ ጋር ጌም እንደዚህ አይነት ባትጫወትስ ቢቀርብስ ሳታውቀው? እንጃ አላውቅም ማንን ገደለ። በደንብ አጥናና ተደበቅና ኦኬ እስከሚመለስ 1 ሰዓት ይቆያልና እሱ መጠበቅ ብዙ ማዋጭ አይደለም። ወደ ዋና ቶፒካችን እንመለስ። ራሱ ቀበለዋለሁ ይሁን አምጣልኝ ስላለ ነው። ሐዲሱን አስቀድሜ ተናግሬያለሁ። ዳኢፍ ነው ብዬ ተናግሬያለሁ። ምንድነው ከመጨበቅ ጋር የተያዘ ስለተወራ ነው። እኔ ዳኢፍ ሐዲሶችን እንደማልጠቀም ከዚህ በፊት ተናግሬያለሁ። ደጋግሜ ዳኢፍ ሐዲስ አልጠቀምም። ኢቭን ወደፊት ግን ልጠቀም የምችልበትን ፕሮባቢሊቲ ተናግሬያለሁ። ወደፊት ከተጠቀምኩ ደግሞ ዳኢፍ መሆኑንም እየተናገርኩ ዳኢፍ ለምሳሌ አልባኒ ዳኢፍ ብሎ ዳሩ ሰላም ሳሂህ ሊለው ይችላል። አሩት ዳኢፍ ያለውን አልባኒ ደግሞ መጥቶ ሳሂህ ያላቸው ስላሉ ማለት ነው። በእንደዚህ አይነት ኮንዲሽኖች ላይ ዳኢፍ ሐዲሶችን ልጠቀም እችላለሁ። ምክንያቱም እንትኖች ስለሆነ አንደኛው እይታ ለምሳሌ አንደኛው ዳኢፍ ያለውን አንደኛው ስኮላር ሳሂህ ስለሚለው ወጣ አይተኸው። ኤንዌስ ግን ወደ ቶፒካችን እንመለስ። እቀበለዋለሁ ስላልክ ነው ያሳየነ እንጂ አስቀድሜ ስናገርም ተናግሬያለሁ። ሐዲሱ ዳኢፍ ነው ብዬ ተናግሬያለሁ። እና ወደ ቶፒካችን እንመለስና ሜቢ ኢብኑ ሱልጣን እንኳን ደህና መጣ። እንዴት ናችሁ? ሰላም ነው ይመስገነው። አንዳንድ በመሃል ጣል የምታረጋትን የሆነ እውነት አስመስለህ ታመጣና እዚህ ጋር ሁሌም እውነት እንደሚያወራ ሰው አክት አታርግባቸው። ውሸት ያወራሁትን እስቲ አንድ አምጣ። ለምን ከፍ አላደርገም? እስቲ 2000 ሰው ፊት አዋርደኝ። እስቲ ውሸት ያወራሁትን አምጣ። ኮንፊደንስ ላሳየ አንድ ውሸት እንደማታመጣብኝ 100% እርግጠኛ ስለሆነ አንድ የዋሸሁትን አምጣ። ከዚህ በፊት ቪዲዮ ላይ ፈጣሪያችሁ በእንትን ቤት ያስተናግዳል ምናምን ስትል ምናምን ያየሁት ቪዲዮ አለና ምንም የሌለ ነገር ስታወራ በጣም 2000 ሰው ምናምን ይከተላልና እዚህ ጋር በቁሌ ሙሉ ያወራ ምናምን ታረጋለህ።
ሱራ 2 በእስልምና መጠጥ ይፈቀዳል ምናምን እያልክ ትለፈልፋለህ። ጭራሽ መጠጥ ሐራም እንደሆነ ነው። ላሳየህ። ወይን ጠጅ ትጠጣለህ አትጠጣም? በገነት ወይን ጠጅ አለ የለም? እና በገነት ታዲያ ስላለ በገነት አለ የለም? እሺ ቢኖርስ? ህጉ የወረደው ለገነት ነው። ይሄንን የቁርአን ክፍል ፈስርልኝ እስኪ። ለምን ህጉ የወረደው ለገነት ነው ወይ? ይሄንን የቁርአን ክፍል አንብብና ተርጉምልኝ። ለምን እዚህ ምድር ላይ ያለ ህግ እኮ ነው ያወራው። አንብብ፣ የጠቀስከውን ሙሉ እሰጥሃለሁ። አንብባ። ምን ይሄ እኮ የገነት ነው የሚያወራው። እዚህ የምድሩን ነው። ምድር ላይ ሙስሊሞች መጠጥ ፈቅዶላቸዋል፣ ተፈቅዷል፣ ይጠጣሉ ብለህ ብታወሩ ለምን ታስቀይሳለህ? እኔም ስለ ምድር አይደለም በገነት ውስጥ ትጠጣላችሁ ገና ብዬ ነው የተናገርኩት እንጂ በምድር ውስጥ አይደለም። ሱራ 81 ከ21 እስከ 25፣ ሱራ 76 ከ20 እስከ 25 እነዚህ ባርቶች ላይ ክርስቲያን አንዴ ቼክ አድርግልኝ። በገነት ውስጥ መበረጃ የዝንጅብል ጠጅ የሆነችዋን ትጠጣለህ። 81 ሜቢ 81 ቼክ አድርግልኝ። ይሄንኛው አሁን ያሳየዋችሁ ምንድነው? 12:25 ላይ በገነት ያሉት ውስጥ ሄዶ አላህ ምን ያደርጋቸዋል? የተለያየ ፍራፍሬ ይመግባቸዋል። ከዛ ይሰለቻቸዋል። ሌላ ይመጣላቸዋል። ይሄንን የሚሰጣቸው ይመግባቸው አዳም። ስለዚህ ምንድን አስተናጋጅ ሆነ ማለት ነው። ፕሊስ አዳምጥ። ቆይ አዳምጥ። ወደ ኋላ ተመለስ። 17 አካባቢ ምን ላይ ነው የከፈትከው? የዛኔ ቪዲዮ ላይ በገነት ማለት ነበረበት። በቃቸው አሁን ሌላሪ ሰጣስኪው ቪዲዮን አንጣው። ቪዲዮ ነው አምጣው። በገነት ብዬ ነው የምናገረው። ያው አምጣው። እንደው ቪዲዮን አምጣው። ቪዲዮን ክፈተው። በምድር ብል ራሱ ያስሄደኛል። እንዴት እንደሚያስሄደኝ ማሳየ ነብዩ ሲጠጣ እንደነበር አሳያለሁ። ተከልክሏል። በቁርአን ውስጥ ተከልክሏል። ከድጃን መሐመድ አስክረው ከድጃን ያገባት መሐመድ አባቷን አስክረው ማሳያለሁ። ለምን አልገባም? ገባለሁ። ዝም ብለህ አትቀባጥረው። ወደ ሪሳችን ተመለስቶ ስለ ገነት ነው ያወራሁት ምናምን ትላለህ። በምድር ላይ እንደተከለከለ በቁርአን በግልጽ ማስረጃ ተቀምጧል። አንተ ዝም ብለህ ማይክ ያዝ። በቃ አዋጣ። ኤኒዌይስ በገነት እንደሚፈቀድ ካመንክ በቂ ነው። ችግር የለውም። እንስማማለን። በገነት እንደሚፈቀድ በእርሷ ውስጥ መበረጃዋ በዝንጅብል የሆነችን ጠጅ ይጠጣሉ። የሚበረዘው እንኳን በዝንጅብል የሆነ ጠጅ ነው የምጠጣው። ቅድም ያሳየው ላይ ደግሞ ምንድነው ምግብ መጥቶላቸው እንኳን ይሰለቻሉ። ሌላ ምግብ ይላሉ፣ ይቀይርላቸዋል ይላል። ከዛ ወዲያስ አላህ ምን ልጨምርላችሁ፣ ምን አነሰ፣ ምን ጎደለ ይላል። ይህንን ባህሪ ይህን ካራክተር የሚያሳየው ደግሞ አስተናጋጅ ነው። ምን ልጨምር፣ ምን አነሰ ብሎ መጠየቅ የሚችለው አካል አስተናጋጅ ተብሎ ይጠራል። ስለዚህ በገነት ውስጥ እንደዛ ይሆናል ብዬ ብናገር ስህተት አይሆንም። ትጠጣላችሁ ብልም የዝንጅብል ጠጅ ትጠጣለህ። ምንም የሚጨመር የሚለው አስተናጋጅ ብቻ ነው። ዝም በለ የማታውቀው ነው ታውራ። ምን ይጨመር ምን ልስጣችሁ የሚለው አስተናጋጅ ብቻ አይደለም። ፈጣሪ ሲጠየቅ በመልእክተኛው ነው የሚልክላቸው ወይ መላእክቶች አሉ። ዝም ብለህ የማታውቀው ዝም ብለህ አትቀባጥር። ጠይቀውት አይደለም። በመጀመሪያ ደረጃ ጠይቀውት አይደለም። የአንተ አስተሳሰብ ነው አያራል። እንዲህ የሚያደርጉት አስተናጋጆች ናቸው ብለህ የራስህን እንትን ነው የምታስቀምጠው እንጂ እዚህ ጋር በቀጥታ አይደለም። ተረጋጋ፣ ትጩ። ኤኒዌይስ ምንድነው ዋና ቶፒካችን? ወደ ቶፒካችን እንመለስ። ብዙም ኢንሲግኒፊካንት የሆነ ስለሆነ ምን ልጨምርላችሁ፣ ምን አነሳችሁ፣ ምን ጎደላችሁ ብሎ የሚጠይቅ ምን አልክ? ምን ልጨምርላችሁ ብሎ ይጠይቃል። ሳይ ሙስሊም ሰማ ያ እነሱም ቀጥል። እሺ ኢብኑ
ሱልጣን እየበሉ እየጠጡ እነሱ ወሲብ ነው የሚያደርጉት። አላህ ደግሞ ምን ልጨምርላችሁ ይላል እየመጣ። ስለዚህ የአስተናጋጅ ካራክተር ነው ወይ እየመጣ አትበል። እየመጣ ምን ልጨምር ይላል ምናምን አትበል። ዝም ብለህ የራስህን ቃላት ተጠቀም። አንብብ። እየመጣ ሚል የለም። አላህ ምን ልጨምር ይላችኋል? አንብብ። ዝም ብለህ ፖለቲካ አትስራ በእናትህ። አንዴ አባሽ ምናምን እያስገባ ዝም የሰዎችን ሀሳብ እያጋጨህ ነው እንጂ ሪል የተቀመጠ እንትን እያልክ አይደለም ሲጀመር። ማታነብ ከሆነ ለምን ታለቅሳለህ? ካዳ ምክንያቱም በገነት ውስጥ ይገታቸዋል። ከዛ በኋላ ወደ ገነት ይመጣል እሱ። ከዛ በኋላ ደግሞ እነሱ ቺኮች ይሰጧቸዋል ወንዶቹ። ከዛ ወደ ከነሱ ጋር ኢተርናል የሆነ ሪኤክሽን አላቸው ወንዶቹ። እነኛን ዲፍላወር ያደርጓቸዋል። ምግብ ደግሞ ይቀርብላቸዋል። በቀራ 25 እንዳይሳየዋችሁ እሱን እየበሉ ይማረራሉ ይላል። ከዛ በኋላስ ምን ልጨምር፣ ምን ጎደለ፣ ምን አነሰ፣ ምን ልስጣችሁ ብሎ ይላል። ልክ እንደውም ሼክ እንትና ማናቸው እነኛ እንትና አዚደኩም ይላል አላህ ብለው እንዳሉት ማለት ነው። ምን አነሰ፣ ምን ልጨምር ብሎ ይጠይቃል። ሰው ምን ልጨምር እያለ የሚጠይቅ እነሱ ወሲብ ሲያደርጉ አንተ ወሲብ ስታደርግ አላህ መጥቶ በቃ ሌላ ነገር አታወራ። እዚህ ከሆነ ቆይ አዳምጥ። አንተ እየጠጣህ እየበላህ አላህ ደግሞ ምን ልጨምር የሚልህ ከሆነ አስተናጋጅ ነው። ዝም ብለህ አትናገር። ወሲብ እያደረጉ ምናምን አትበልቶ ይቅርብህ። በቃ ወሲብ ብቻ ማጥላላት ነው። የራስን የምታስተምረው ስላጣ ዝም ብለህ እዚህ ጋር እስልምና ለባታ ዋሸ ብለህ አልከኝ። የዋሸሁት ምንድን ነው አልኩህ። መረጃ መጣሁብህ። አለቀ። አሁን ወደ ቶፒካችን እንመለስ። እሺ ክርስቲያን፣ የቶፒካችን ስላልሆነ ወደ ዋና ቶፒካችን እንመለስ። ክርስቲያን ሚዩት ነህ? አለውኝ። በጣም ከቶፒክ ሽፍት እያደረጉ ነው። ዛሬ ምን እንደሆነ አላውቅም። ከመጀመሪያው ጀምሮ ቶፒክ ሽፍት አድርገናል። ያ እፎይ ዋሽቷል የምትሉ ከሆነ አለመረጃ አንዲት የተናገርኳትን በማንኛውም ሰዓት መታችሁ ታዋርዱኝ፣ መፍታችሁ ነው፣ የተፈቀደላችሁ ነው። አንዲት ያለመረጃ ማውራት ነገር ስለማኖር እኔ ኮንፊደንስ አለኝ። እዛ የሚነግሯችሁን የሚደልሏችሁን እፎይ ውሸታም ነው፣ እፎይ ተሳዳቢ ነው የሚሏችሁን ፖለቲካ እዚህ እንዳትጫወቱ። መልካም ፋፊቲ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። መልካም ዛሬ ርዕሳችን ብሽሽቃችሁን ከውጭኛ እየሰማሁ ነበረ። አይ ብሽሽቅ አይደለም፣ ጥያቄና እንትን ነው። ዋሽተሃል አለ። ምንድን ነው የዋሻው ታልኩት። ሙስሊሞች መጠጥ እንደዚህ ምናምን ብለሃል። እንደገና ደግሞ አላህ እንደዚህ ያስተናግዳል ብለሃል አልክ። እሱን ደግሞ ማስረጃ መጣሁኝ። የብሽሽቅ ሳይሆን ከዚህ በፊት እንደዚህ ብለህ ተናግረህ ታውቃለህ አለ። መረጃ ካለኝ ደግሞ የኔ ብሽሽቅ አይደለም። እኔ ሳልሆን ያልኩት ተናግዳል የሚል የለም። ዝም ብለህ አትቀባጥር። ወደ ርዕስ ግባ። ብሽሽቅ ነው የሚባለው እንጂ ምክንያቱም ከዚህ በላይ አስነዋሪ ነገር በእናንተ መጽሐፍ እናያለን፣ እናነባለን። ስለዚህ ምንም አይነት ምስጢር ወይም ደግሞ ነውር ማውጣት መፈላፈል ምናምን አያስፈልግም። ግን መጀመሪያ ህግ አውጪው ህግ አስፈጻሚው ማን ነው የሚለውን ማስቀደም ይሻላል። እሺ እንቀጥል። በቃ መልካም። አላህ እጅ እግር አይን እንዳሉት ታጸድቂያለሽ? አላህ አካላቶች አሉት ብለሽ ታምኛለሽ? እኔ አላምንም፣ ግን ሁላችን በተጻፈልን ልክ ነው የምናምነው። ስለዚህ ደግሞ ለምሳሌ አሁን የሆነ መረጃ ልታመጣልኝ ትችላለህ። ግን አንተም ደግሞ እንደዛ ከሆነ እንደ መረጃ ወይም እንደ መጽሐፍ ከሆነ ጭራሽ አምላክ የለህም ማለት ይቻላል። ምክንያቱም አምላክ የምትለው አምላክ ራሱን አግልሎ ከአምላክነት ውጪ ስለሆነ ያለው ገና መጀመሪያ ይሄንን ነውር ብላ የምታወጣውን ነገር ከምታመጣ ይልቅ የራሴ አምላክ የምከተለው ማን ነው ብለህ ራስህን መጠየቅ ይኖርብሃል። ስለ ነውር እኮ አይደለም እያወራሁ ያለሁት እኮ ነውር ነው አይደለም የሚል እኮ አይደለም። ይሄ አሁን ለምሳሌ ያወራናቸው ነውር ከሆኑ መስሎ ከታየሽ አስተምሮቶች ለቀሽ መውጣት ነው ያለብሽ። አንቺ የምታመልኪው አካል እንዲህ ያለው የለውም ብዬ ስጠይቅሽ ነውር መስሎ ሊታይሽ አይገባም። እኔ ጋም ካለ ያጥቅስ ለምሳሌ እኔ ብጠይቅሽ እኔ ጋም ካለ አንተ ጋርስ እንዴት ነው ይሄው አለ እንዴት ነው የምትረዳው ትይኛለሽ። እኔም ደግሞ አንቺ እንዴት ነው የምትረጂው ብዬ ጠይቅሻለሁ እንጂ የነውር ጉዳይ እኮ አይደለም የምናመልከውን ነገር ከሆነ። እውነት ለመናገር እዚህ ድረስ ብዙ ሄጄ አላነበብኩም የራሴን መጽሐፍም ራሱ። ግን ቢሆንም ደግሞ መሬት ሰማዩን ሁሉ ነቢያቶችን የፈጠረ አምላክ ስህተት ይሰራል ብዬ አላስብም። ስለዚህ የሆነው ነገር ሁሉ በምክንያት ነው ብዬ ነው የምቀበለው። አለው ማና ስላለው ታዲያ ምን ይሆን ነው? ክላፎችን አሁን ታውን ለማጋጨት ነው? አህባሽና ወሃበ በሚለው ፖለቲካ ለመስራት ነው? እንደዛ አይደለም። አሁን ለምሳሌ ይሄ የኛ አረዳ ሊሆን ይችላል ከሆነ ራሱ የኛ አረዳ ሊሆን ይችላል እንጂ
መቼስ መሬት ሰማዩን እንደፈጠረ የሚያረጋግጥልን አምላክ የሆነች ቃል ተሳስቶ ነው ወይም ደግሞ ድርጊት ተሳስቷል ብለን አናምንም። እንደዛ ነው። መልካም። ስለዚህ እጅ እግር አይን አለው ፊት አለው አለ አይደለ? ፋፊቲ እየነገርኩህ ነው። ኮስ ድረስ ሄጄ አላነበብኩትም። መረጃውን ካለ ያው እስካሁን እያየሁት ነበረ። አምጣው አየዋለሁ። እሺ ፈጣሪ ፍጡር ውስጥ ይገባል ብለሽ ታምኛለሽ? አይገባም በጭራሽ። ኦኬ አላህ ያለው አላህ ነው ያለው ብለሽ ነው የምታምኚው? ራሱን የቻለ ብቸኛ አምላክ ነው። ኦኬ አላህ አቂዳሽ መለየት አልቻልኩም። በሽር አሰፍስፎ ነው ያለችው። እኔን ትረዳለች አልረዳም ብሎ አውራት። እሺ በሽር እስካሁን እኮ ስታክ የሚያደርግ ነገር አልሰማሁበትም። እኔ ጎን ነው የምትመስለው። ሙስሊም ትክክለኛ ሙስሊም ናት ማለት ነው። ትክክለኛ ሙስሊም ናት። ደስ ይላል። እሺ አላህ ይዟን ሜቢ ትንሽ እሷ ብዙም አላቅም ስላለች ልጫናት አልፈለኩም። አላህ ይዝ ዋን ትንሽ አዳምጪ ፋፊቲ እስከዛ እሺ አላህ ይዝ ዋን ይሰማል። አላህ ይዝ ዋን አላህ ይዝ ዋን አለ ሳዳት ቀጥል። እሺ ሳዳት ጂም ሁሴን አቡ ሂላል ነው። አቡ ሂላል አንዳችሁ ቀጥሉ። ጀምሪ ወይ እንዴት አየኸው? ሚክስድ ፊሊንግ እንግዲህ እንባ እየተናነቀህ ነው አውቀዋለሁኝ። ወገኖቻችን ምንድን ነው የሆነ አንድ አቋም ያዘቃታቸው በብዛት አብዛኛው የሚገባው ሰው የሆነ አንድ ፖይንት ይዞ መሄድ እንትን አይልም ታውቃለህ። አትሊስት የሆነ ፖይንት ይዘህ አርጊው ታደርግና እዛ ላይ ወይ ሉዝ ታደርጋለህ ወይ ዲፌንድ ታደርጋለህ። የሆነ ፖይንት ይዘህ ትወጣለህ። ግን የምናየው ምንድን ነው ጃምፕ ነገር የሆነ ነው ምንም የሆነ ነገር ይዘህ መወያየት ታደርጋለህ። እንደዛ የሆነ ነው። ያ እንትን ነው ስላላ ወጥ የሆነ እውቀት የላቸውም። ምንም ስላላ የተማሩት የለም። ይሄ ከአምስቷ እንትን ተብሎ ሰላት መስገድ በቃ እሷ መሸምደድ ባይዘው ፍልስፍና ነው ምናምን ይፈልጋል እንጂ የተውሂድ አንድ አካል እንደሆነ ታውቃለህ አይደል? ተውሂድ ለስማው ሲፋት the whole topic ተውሂድ ለስማው ሲፋት የሚባለው አካል የሱ አካል ሙሉ ለሙሉ ከሱ ጋር የሚገናኝ ነገር ነው። ያ በብቸኝነት ማመን ተውሂድን አጥርቶ ማመን ምናምን እያልክ ደግሞ ስለ ተውሂድ ስትጠየቅ ምንም ማታውቅ ከሆነ ኢማጂን። እኔ አሁን ወደ 1 ወር ከምናምን ሆነኝ በዚህ ዙሪያ ላይ ከአላህ ጋር በተያያዘ መግባት ከጀመርኩኝ የተለያየ ቶፒኮች እያስኩ ገብቻለሁ። ከዚህ አንጻር በቃ እንደዛሬው ነው የምታየው፣ እንደዚህ እንደምታየው ነው። በቃ ምንም ስላላህ ምንም የሚያውቁት ነገር የለም ምንም ማለት ነው። ስለ መሐመድ እኮ አንተ ዲፌንድ ያደርጋሉ ያውቃሉ። ስለ አይሻ ብጠይቅ ስለ አዲስ ብጠይቅ የተወሰነ እንትን ይላል። ስለ አላህ ምንም ነገር አላህ አይወልድም አይወለድም፣ አላህ አንድ ነው፣ አላህ አምሳያ የለውም። እነኝም ብቻ ነው የሚያውቁት። ባህሪያቶችና ማንነቱን ማታውቀውን አካል ነው የምታመልከው ማለት ነው። በጣም የሚያሳዝናል። የአቡ ሰላዲን እንኳን እንዳመጣ አቡ ሰላዲን ይሰማል? ትንሽ ድምፅን ከፍ አድርገው፣ ትንሽ ከፍ አድርገው። መልካም እንኳን ደህና መጣህ። እንኳን ቆያችሁ። መልካም ዛሬ ቶፒካችን ሜቢ ሰምተዋል። ምን ነበረ? ይቅርታ ዘግቼ ነው የገባው። ኦኬ አላህ ፍጡር ውስጥ ይገባል የሚል ጥያቄ ነበረ። አይገባም። ኦኬ
በዛቱ የት ነው የሚገኘው ብለህ ነው የምታምነው? አርራህማኑ ዐለል አርሽ እስተዋ ይላል። አላህ ከአርሽ በላይ ነው የሚለው። ከአርሽ በላይ ነው። ከአርሽ በላይ እስከ አርሽ ድረስ ነው እውቀታችን። ከአርሽ በላይ ምን እንዳለ ተቀምጦ ሄዶ ተኝቶ ምናምን ነገር የሚል ነገር የለም። አላህ ከአርሽ በላይ ነው የሚለው ነው ምናምን በቃ ከዚህ በላይ እንትን አላለም። ኦኬ። ስለዚህ እስከ አርሽ ድረስ ከአርሽ በላይ ነው። ከአርሽ በታች አላህን ለማለት ይቻላል። አላህ ከአርሽ በላይ ነው እየተባለ እንዴት ነው ከአርሽ በታች አላህ አለ ወይ የሚባለው? ኦኬ። ስለዚህ አርሹ ፍጡር ነው አይደለ? ስለዚህ አላህ በፍጡሩ ክበብ ውስጥ ነው ያለው እያልከኝ ነው? በቃ ከአርሽ በላይ ነው። በቃ አርሽ ከታች ነው ያለ። ከአርሽ በላይ ነው። ከአርሽ በላይ ምን እንዳለ አናውቅም። ከዚህ በታች መመራመር ያስፈልጋል። ጌታችን መልካም ቋንዴ በሽር። ስለዚህ አላህ ፍጡር ውስጥ በፍጡሩ ክበብ ቅርጽ ውስጥ ነው ያለው ማለት ነው። ከዛ ውጭ አይደለም። አረምን ቅርጽ ምናምን አመጣ። ከአርሽ በላይ ነው አለቀ በቃ። ከአርሽ በላይ ምን እንዳለ አይታወቅም በቃ። አርሹ እኮ ፍጡር ነው። አርሹ ፍጡር ነው ሲጀመር ያለ ይሄ ለማስረጃ ታመጣልኝ። ሄሎ በሽር እያወራህ ነው? እሺ አላህ ከአርሽ ላይ ያለ ቁርአን ላይ የሚያልከውን የለም እንደዛ የሚል ቁርአን ላይ 30 ጁዝ ውስጥ የለም እንደዛ የሚል ከአርሽ በላይ ነው የሚለው በቃ በላይ። አቡ ሳለዲን ድምጽ እየተቆራረጠ ነው። ኔትወርክ መሰለኝ። ይሰማል የኔ ድምጽ? እኔ ይሰማኝ። እኔ ልቀጥል። ምን እንዳለ አይታወቅም። አቡ ሳለዲን ተቋርጣ ነበር። ከአርሽ በላይ አቡ ሳለዲን ይሰማል የኔ? ሄሎ አይሰማም የኔ? ይቆራረጣል። ኔትወርክ ነው መሰለኝ። ያ ኔትወርክ ያንተ መሰለኝ። ያንተ እየተቆራረጠ አሁን ይሰማል። ኦኬ። አላህ ከአርሽ በላይ ነው የሚል አላህ ከአርሽ በላይ ነው የሚል የለም እያለህ ነው በሽር። ተሳስተሃል እያለህ ነው። አርራህማኑ ዐለል አርሽ እስተዋ ማለት ምን ማለት ነው? እሺ በሽር ነው ጎቴ የሚለው ጎበዝ። አርራህማኑ ዐለል አርሽ እስተዋ ማለት አላህ ከአርሽ በላይ አለ ወይ ደግሞ ከአርሽ በላይ ነው ሳይሆን እስተዋ የምትለው ትርጉሟ በጣም ብዙ ትርጉም አላት። አራቱ አይማዎች መዝሃቦች ደግሞ ከነሱ መሃል ከአርሽ በላይ ነው ብሎ የተረጎመ የለም። እነዚህ ትላልቅ ዑለማዎችም ተስማምቶ አላህ ያቺ እስተዋ የምትለው አብዛኞቹ ከማ ወሰፈ ነፍሰ ብሏል። አላህ ራሱ እንደገለጸበት እስተዋ አድርጓል የተባለ እንጂ አለ ቁጭ ብሏል ወይም ደግሞ ቆመ በቃ ኦሬዲ ቢሆን ይሁን ከዛ በላይ ካልክ ከስድስቱ አንድ አቅጣጫ ስለሰጠኸው ሊሚት አድርገዋል። ልክ ነው ያልጋ ላይ አይሰማም እንደ ድምጽ አቡ ሰላዲን ሰላዲን ወጣና ገባ። በቃሽ። አብዱል ዋሂድ እንኳን ደህና መጣህ። ሰላም ነው? ደህና ሰላም ነው። ኦኬ ሜቢ ከአቡ ሰላዲን ትቀበለዋለህ? ምንድን ነበር ያለ? በመሀል ተቆራርጦኛል። እስቲ ድገምልኝ። ይቅርታ አቡ ሰላዲን አንዴ ቆይ። እሺ አቡ ሰላዲን ወየ ይሰማል። ኦኬ ቀጥል። እሺ እንትን ብሎ ነበር። ቀጥል። እሺ ሄሎ ይሰማሉ? አሁን ይሰማል። አብዱ ወይድ አንዴ እሺ ጠብቀው። በቃ ሳላዲን እንትን እያለ አሁን ተስተካክሎለታል መሰለኝ። አቡ ሳላዲን በሽር ምንድነው መሰለህ ያለ? በሽር ምንድነው መሰለህ ያለ? አላህ ከአርሽ በላይ ነው የሚል የለም። አራቱ መዛቦች ደግሞ አላሉትም እያለህ ነው። ሲጀመር በሽር ሙስሊም አይደለም። ተወና አቡ ሰላዲን መልስን መልስ።
አቡ ሸሪድ ሙስሊም ያለው ሲጀመር ላኢላሃ ኢላላህ ነቢያችን እንዳሉት ከሆነ ሰለላሁ ዐለይሂ ወሰለም አንድ ሙስሊም ካፊር ሚል ቃል ካወጣ ያቺ ኩፍራ አንድ ላይ ሳትውል አትመለስም ብሏል። ተይ የጎጃም እንትን ተይ አንቺ ቆይ አንቺ ያቅሻለሁ ዝም ብዬ እሱ ያወራ ምን ወንድም በሴት መጥራት ደግሞ የራሱ ሌላ ሐራም ነው። አብዱልዋሂድ ተደማመጡ መጀመሪያ አብዱልዋሂድ ቆይ ጣልቃ ትግባና ዝም በለው ተውት። አብዱልዋሂድ አትረብሽ፣ ተራን ጠብቅ። ቢማውራ ከፈለክ እሺ ሳላዲን አይ ቻሌንጅ ላድርገው ካልክ ሳላዲን ይላቅልሃል። አብዱልዋሂድ ትቀጥላለህ። በደንብ ስለማውቀው ነው እሱን። ዝም በለው። መልካም አንተ ጥያቄው ለአንተ ነው። አንዴ ሁላችሁ የሚታደርጉና አብዱልዋሂድና በሽር ትቀጥላላችሁ። ከዛ በፊት ግን ከሱ ቀጥላለሁ። እኔ ሲጀመር አውቀዋለሁ። ክርስቲያን ነው አልኩህ እኮ አብዱልዋሂድ። ቆይ ተረጋጋ። ክርስቲያን ነው እና ድራማን ተውና ጥያቄን አቅርብ። እሱ ድራማ ተው። ማስረጃውን አምጣ። በሽር ቆይ በሽር እረፍ። ዝም በል። ማስረጃውን አምጣ። ማስረጃ አምጣ። የሰንበት ተማሪ ማኑ አለ አስተዋል ነው እኮ ማስረጃ አጎቴ ነው በሽር ነው። ቆይ አሁን በሽር ብቻ ሳይሆን ክርስቲያን የሚሆነው ቅድም የከፈትከውን ቪዲዮ ክፈተው። በደመናዎች ውስጥ ይመጣል የሚለውን የፈሰሩበትን እንትኖችን አባሾችን ክፈተውና እሱንም ሰውዬ ሰንበት ተማሪ ለቃቅመህ ትምጣ አልኩህ። ክርስቲያን አድርግልን። ክርስቲያን የበሽርን አይነት እምነት ያለው አዳምጥ። በሽር እንድትናገረው የተናገረ ሌላ ኡስታዝ ላስደምጥህና ይሄም ሰውዬ ክርስቲያን ነው። እኛ ከፍለ ነው እኛ በኡስታዝ ነበር የምንመራው። አዳምጥ። ኡስታዝ ነው እንደሚመራን። አትጩህ፣ ተረጋጋ። ትናንትና ብዙ ጥያቄ ስጠይቅ ነው የቆየው። ብዙ ቆይተሃል። ብዙ ቆይተናል። ተረጋጋ። በጳጳስ የምንመራ መሰለህ እንዴ? አብዱልዋሂድ ረጋ በል። የሚለቅህ ሰው የለም። ረጋ በል። ዝም ብለህ የትም አትሄድም። እኛ ይኸውልህ ቁርአንና ሐዲስ ነው እንጂ። ተረጋጋ። አዳምጥ። እሺ አዳምጥ። ቆይ ኡስታዝ አይመራንም። ስማው መጀመሪያ ትሰማለህ? አዳምጥ። እሺ ኡስታዝ አይመራንም። ማን ይመራህላል? ከአዳምጥ። ቆይ አዳምጥ። ቁርአንና ሐዲስ ነው የምንከተለው እኮ አዳምጥ። ቁርአን ደፋሪ እንትን የሚመራን መሰለህ እንዴ? አሁን ጨምቄ አጥቤ አስጥቼ አድርቄ ልከሃለሁኝ። ከኔ ጋር ትወያያለህ። አዳምጥ። ተለመነልህ መሰለኝ። ድምጽ በደምብ ተረጋጋ። ምንም እውቀት እንደሌለ አሁን አሳያለሁኝ። ተረጋጋ። ዲያቆኖችን ተረጋጋ። አትጩህ። ሙስሊሞች እንደዚህ ባለጌ ናቸው፣ ተሳዳቢ ናቸው። አቡነ አብርሃም ይመጣልሃል። አሁን ጎሮሮን ይዘህ አብዱልዋሂድ ማለት ባለጌ እንግዲህ ዋህብያዎችን የሚወክል ነው። ሀባሾችን አላልኩም። ከዋህብያ የመጣ ነው። ባለጌ፣ ተሳዳቢ፣ ስርዓት የሌላቸው መሆናቸው ዲያቆኖችን ታቆሻለህ እንዴ? አሁን አዳምጥ። እሺ አበባ ነው የሚሰጥህ። የመጣ ሃይማኖት አበባ ነው የሚሰጥህ። ዋሂድ ባለሀብቶቹም ከዱ። ዋህብያ ማለት እንደዚህ ባለጌና ተሳዳቢ ባለሀብቶቹም ከዱ ናቸው። ዋጋ ገዳይ ናቸው። ነው አብዱልዋሂድ አሁን ዋህብያ ሃይማኖት ተከታይ ነው። ልመና ተባንኖበታል። አባ ተው በቃ እሱ ስሪውና ቪዲዮ እንየው፣ ከዛ መልቶ ይመልስ። ይሄንንም ኡስታዝ አሁን እኛ ከፍለነው ነው ማለት ነው። አስቀጥለው ክርስቲያን። እነዛን ይሁዳዎችን ማለት አቅላቸው የተበላሸ መሆኑን ሲናገር ከዛ ብድግ አደረጉና ዋህብያዎች የውመል ቂያማ በዳመና ውስጥ አሁንም መላእክት ጅቦት ይመጣል ብለው አቂዳ አድርገው ትርፍ። የሚገርም እኮ ጉር ነው።
አላህ ይዟን። እሺ ቀጥይ። በነገራችን ላይ استوى የምትለዋ ከሊማ من باب المدح ስትመጣ አይታይም ካሜራው። እሺ ከሙሰቢህ ጋር ያለን አንዴ እኔ ላውራ። አንዴ አላህ ይዟን። ኦኬ ያ እኛ ከሙሰቢህ ጋር ያለን እኛ ከሙሸቢህ ጋር ያለን ልዩነት በጣም የከበደ ልዩነት ነው። በቃ ግድ የለም በቃ ሞሪዱ ብቻ ፍቀዱልን ብለን ከኛ ጋር ተቀላቀሉ ብንልበት ሁኔታ አይደለም። ወይ ደግሞ ስለተወሱል ብቻ መጥፎ አታው በቃ እንደዛ ካላችሁ ከኛ ጋር አንድ ትሆናላችሁ የሚባሉበት ሁኔታ ላይ አይደሉም። ከባዱ ነገር እኛ የምናምነው አላህ ጌታችን ነው ብለን ያመንበት አላህ በምናባችን የምንደርስበት አይደለም ብለን ነው የምናምነው። እነሱ ግን እኛ የምናምንበት ብለው የሚጠሩት አላህ ብለው የሚሉት ለእያንዳንዱ ሙሸቢህ የየራሱ ያለው ነው። አንድ ሳይሆን ሙተዓዲድ ነው። አበዛችሁት ይላል አንዳንድ ሰው። ተው እንጂ ይሄን ያክልማ እንደዚህማ አትበሏቸውም ይላል። እያንዳንዱ ሙሸቢህ የሚስለውን የየራሱን ስዕል ነው እንጂ ልክ እኔ የሆነ ቤት ልሳል ብል በውስጤ አንተ ያን ቤት ልሳል በትል አንተ የምትስለውና እኔ የምስለው ሁለት የተለያዩ ሱራዎች ናቸው አይደለም። የአንተ ምስል የአንተ ስራ፣ አንተ ዚህን ውስጥ ያለ ስራ፣ የኔ ምስል የኔ ስራ እኔ ዚህን ውስጥ ያለ በምን አድርጋ አንድ ታደርጋቸዋለህ? ይመሳሰላሉ። የሚመሳሰሉ ብዙ ሰዎች አሉ ማለት ነው። ቢመሳሰሉ መንታዎች አንድ ናቸው ይባላል። የሚመሳሰሉ መንታዎች የምታይ ሁለት ናቸው። ሷሂህ ቢመሳሰሉ አንድ አይነት ወስፍ እንኳን አንድ አይነት ገለጻ ተደርጎላቸው ሙሸቢሃ በጠቅላላ ስለ አላህ ሲነገራቸው እንዲህ ብለው ተቀምጧል። እዚህ ይወጣል። እነሱ ይሄን ማንሳታቸው እግሩን እንደዚህ ይከታል፣ በአቱን ይገልጻል፣ እንዲህ እያሉ ወልዒያዙ ቢላሂ ተዓላ እንዲህ የሚስሉለት ያ ተቀምጦ የሚያዳምጠው ሰው በአት ሲስል፣ ፊት ሲስል፣ እግር ሲስል፣ እጅ ሲስል፣ አይን ሲስል፣ አንዴ ሁለት አይን፣ አንዴ ብዙ አይን፣ አንዴ ሁለት እጅ፣ አንዴ ብዙ እጅ ራሱን ግራ የሚያጋቡት ግራ ተጋብተው ግን ግራ እንዳልተጋባ የሚሆኑ ሰዎች ናቸው ሙሸቢሃዎች። እንደዛ ሆኖ መጨረሻ ሲወጣ በምን አይነት ነው እንደው አንድ አይነት ምስል ራሱ ይዘው የሚወጡት ራሱ እንደው ሁሉም የራሱን ይሄ ነው ማለት ነው እያለ ሲሄድ ሲገዛ ሲሰግድ የሚስለው ያንን እኛና እነሱ ምን አንዳረገን ምን አንድ ያደረገናል? እኛ የምንገዛው በምናባችን ማንደርስበት አላህን። ይሄ ነው ልዩነታችን በእኛና በእነሱ መካከል። ልዩነታችን ያልገባው ሰው ይማር። አረ እናንተ ደግሞ ምን ልዩነት? ለምን አንድነት ኃይል ነው አንድ ሁኑ ምናምን ይላል። አዎ አንድነት ኃይል ነው፣ ሐቅ ነው። ግን አንድነት ሲባል የውሸት አንድነት ሳይሆን የእሳትና ጭድ አንድነት አለ። እሳትና ጭድ አንድ ሲሆን አይታችሁ ታውቃላችሁ? አገናኛቸው እስኪ እንዴት አንድ እንደሚሆነው። የተለያየ አቋም ያላቸው የተለያየ እምነት ያላቸው ሰዎች በምን መልኩ ነው አንድ የሚሆኑት? እኛ ኦኬ፣ በጣም ግልጽ አድርገው ነው በነገራችን ላይ የሚናገሩት አህባሾች። ደስ የሚሉት ነገር በቃ ደባብተው የሚያልፉት ይሄንኛው እንግዲህ አይ ቲንክ ምክትል ነው ምናምን ነው አይደል? ይሄንኛውም ትልቅ ቦታ ነው ያለው አይደል? ምንድነው እሱ ደረጃው ስልጣኑ ምንድነው? ሙፍቲ ደረጃ ይደርሰን ብለው ነው ከሆነ ሰዓት በኋላ አብዛኛው ነገር ላይ ነው ፖይንት የሚሰጠው መሰለኝ። ሙፍቲ ወደፊት ይሆናል ብዬ አስባለሁ። እኔ በጣም ጭንቅላት አለው ደግሞ እና ያሲን ኑሩን እኮ አጥቦ ነው የሚያሰጣቸው። አንድ ሲሳሳቱ ያመጣና አይወረድሩም። ይሄ እኮ ዲግሪና ማስተሬት እኮ አለው የዚህ እውቀት ዘማን ቋን ተቀጥላላ ቡሳይ
እኔ በጣም በቃ እንትን ያለኝ አንድ ጊዜ የሆነ ፖይንቱ ያሲን ግን ብሎ እኔም ተመቸኝ። ግን አስበዋል ልትስለው የምትችለው ነገር እውነቱን ነው። አብዛኛውን ቴክስቶች የምታነብ ከሆነ ይመጣል ነገር የሆነ አርቲስቲክ ኤክስፕሬሽን ይኖራል እኮ ለዛ ነገር የሆነ አእምሮህ ላይ የምትስለው ነገር ይኖራል። ያ ደግሞ የተለያየ ነው የሚሆነው። ራሳቸው እንደሚስሉት ሆኖ ይመጣል ይላል። ኤግዛክት ግዴታ ነው። አእምሮህ እኮ ሳትፈልጎም ያደርጋል እኮ ያን ነገር። እንደዚህ ነገር ሲገላለጽልህ እጅ ስትባል እግር ስትባል የሆነ ነገር ስትባል መሳላ አይቀርም የሆነ ሳለ ከዛ ባት ካለው አይን ካለው እጅ ካለው ወገብ ካለው ፂም ከሌለው ጸጉር ካለው አፍንጫ ካለው የሚስቅ ከሆነ ይስቃል የሚለውን ራሱ ምላሽ ሰጥቶበታል። ዛሬ ካያችሁት ዋብያዎቹ አላህ ይስቃል ብለው ያምናሉ። ይሄንኛው መጣና እነኚህ ሰዎች ብሎ ምላሽ ሰጠበት። ዛሬ አላህ ይስቃል ይላል። ደግሞ ቢስቀው እኮ የሚያስቀው ጀምሪ ታውቀዋለህ? እሱን አዲስ ምንድን ነበር? ቁም ነገር ብታወሩ አይሻልም? ሁለት ሙስሊሞች ከተገዳድለው ከዛ አላህ ስቆ ገነት ይከታቸዋል ሁለቱንም። ማነህ አቶ እፎይ እና እሱ ቪዲዮ እያሳቀኝ ነበረ። እኔ ራሱ ዛሬ እንትን ብሎ ክርስቲያን ልኬልሃለሁ እንዴ? እንደውም ወይ እስኪ የማጣው አይመስለኝም ልፈልገው ስቃል ብሎ ራሱ ቪዲዮ ውስጥ ገባና ያው የሰውየው የልጁ ፕሮፋይል ቪዲዮ ካለ እንትን ቲክቶክ ካለ ዛሬ ነው ምላሽ የሰጠበት። የት ሄዳል ዋሂድ? አዎ ያውና ዛሬ ነው ምላሽ የሰጠበት። ቀጥል። ኦኬ ከእስልምና ጋር አይደለም ማለት ነው ጥያቄ ከሰዎች ጋር ነው ነው እስልምና ነው ወራደ እነዚህ አላህ Subhanahu Wa Ta'ala ከፍጡራን ጋር የሚያመሳስሉት ቡድኖች ከሚጠቅሷቸው ጸያፍ ንግግሮች መካከል አንዱ يضحك الله إلى رجلين يقتل أحدهما الآخر يدخلان الجنة የሚለውን ሐዲስ ይጠቅሱና ፍጡራዊ በሆነ ትርጉም አላህ Subhanahu Wa Ta'ala ይስቃል ማለት ነው ብለው ይተረጉሙታል። አላህ ይጠብቀን። ልክ ይህ ሰው እንደሚለው ነው። ሁለት ሰዎች አንዱ ሌላውን ገድሎ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሁለቱም ጀነት ይገባሉ፣ በእነዚህ ሁለት ሰዎች ይስቃል አሉ። በቅድሚያ ውድ ወንድሞችና እህቶቼ አንድ የታመመ ሰው ወደ ዶክተር እንጂ ወደ ኢንጂነር ህንፃ ማሰራት ቢካችን መከተብካችሁ ወተናል። ኤኔስ ዋብያዎቹ ሁለት ሰው ተጋለው አላህ ገነት ይከታቸውና ይስቃል በተጋደሉት ማለት ነው። የዋብያዎቹ ይስቃል ብለው ምክንያቱም እጅ አይን አፍ ሁሉ ነገር ስላለ ይስቃል። በቃ ዋብያዎቹ ማለት ነው። እንደዚህ ነገር እየተነገረ አእምሮህን ካለመሳል ትቆጣጠረዋለህ። የሆነ ነገር ካለመሳል ያ ሜታፎሪክ አይደለም። በቃ ቀጥታ ትክክለኛ ይስቃል ብለህ ካልክ ይስልብሃል እኮ። ያ ሐዲሱ ቡሃሪ ላይ የሚገኝ ነው። ባይዘ 28 26 ላይ እንደገናም ደግሞ ቡሃሪ 31 ላይ ይገኛል። እና እመኛዎቹ ለዛኛው ይቀርጹታል ያለው እኮ ለዛ ነው። በአይምሯቸው የተለያየ አላህን እንትን ይላሉ ያለው ለዛ ነው። እኔስ ወደ ቶፒኮችን ባክ እናድር ፈርዘር ሄድናል። ደግሞ እኮ ለሳዮቹ እንደዚህ እንደሚስሉ እንደሚመጡና ያ የሳሉት ነገር ስተት እንደሆነ ቀደም ብሎ እየተነገረ መጥቷል። ኢማም አህመድ የሚባሉ መሐመድ ተሰወርተ ቢባዲ ፈላሁ ላይሽ በዛሊክ ብለውታል። ምንም ይስሉ ሰው ምንም ይመራመር አእምሮ ላይ ያሳለው ነገር አላህን አይመስልም ብለው ቀድመው ተናግረውታል ስንት ዓመት በፊት። መልካም እሺ። አቡ ሳላዲን ሜቢ አሁን ኔትወርክ ጥሩ ነው። አቡ ሳላዲን ይሰማል? ይሰማል። ኔትወርክ ተስተካክሏል ይመስለኛል። አሁን መቀጠል ትችላለህ። ሜቢ አላህ ፍጥረት ውስጥ ይገባል ብለህ ታምናለህ? ጠይቀኸኛል እኮ ቅድም። ያ አልመለስክልኝም ነበር ይመስለኛል። ኔትወርክ እንትን ብሎ ነበር። በቃ አላህ የሚኖርበትን እኮ ነገርኩህ። አላህ ከአርሽ በላይ ነው የሚለው ቁርአኑ ነው የምልህ። ከአርሽ በላይ እንግዲህ ከአርሽ በላይ ምን እንዳለ አንተ እንኳን አንተ ዝም ብለህ ነው እኮ ገባኝ። እና ነው የምልህ ዋናው እምነቴን ነው አሁን እየነገርኩህ ያለ አላህ ከአርሽ በላይ ነው። ከአርሽ በላይ ደግሞ ምን እንዳለ
ተቀምጦ ተኝቶ ምናምን የሚባል ነገር የለም። አርራህማኑ ዐለል አርሽ እስተዋ የሚለውም በቃ እኔ አሁን ችግር የለውም። አላህ የና ያለው ሰው ነው። ዋና ጥያቄ እሱ አላህ ፍጥረት ውስጥ ይገባል ወይ ነው ጥያቄ። ሁለተኛ ጥያቄ ማለት ፍጥረት ውስጥ ይገባል ማለት ፍጥረትን ይመስላል ወይ ነው የምትለኝ? ልትለኝ ፈልገህ ነው? ወደ ፍጥረት ውስጥ ይገባል ወይ? ፍጥረት ክሬሽን ውስጥ በዛቱ ሙሉ ለሙሉ ይገባል ወይ? እሱ በፈጠራቸው ላይ ሰው ይመስላል ወይ ምናምን ነገር ነው ነው አይደለም። ይመስላል አይመስልም ሳይሆን ወደ ፍጥረት ውስጥ ይገባል፣ ክሬሽን ውስጥ ይገባል። ኢነላህ ለይሰ ከሚስሊሂ ሸይኡን የሚለው እሱ ማንንም አይመስልም ነው። በቃ እሱ ከምንም ጋር ተወዳድሮ ምንድነው ይገባል፣ ወደ ፍጥረት ይገባል አይገባም ያለ ክሬሽን ውስጥ መግባት ይችላል ወይ? በዛቱ ክሬሽን ውስጥ ለኔ ጥያቄ አይገባም ብየዋለሁ። እኔ እሱ አይገባም ብሎ ነው የሚያምነው። እሺ አንተ ለምሳሌ ሰላዲን ኦኬ፣ እሺ አቡ ሰላዲን ይሄንን ቁርአን ፈስርልኝ። እሺ በቃ አረ ይሄን አላቆምቶ ይቅርታ አድርግልኝ ብቻ እሱ ነው የምልህ። አሁን ዋናውን ነገር ግሬላውም ያለ ገባም ብለኸኛል። ሎክ ቁርአኑ ደግሞ ምን ይላል መሰለ? አላህና መላእክቱ ልብበል አላህና መላእክቱ ከደመና በሆኑ ጥላዎች ውስጥ ሊመጧችሁ እንጂ አይጠባበቁም ይላል። አላህና መላእክቱ ምን ሆነው ነው የሚመጡት? ደመና ውስጥ ሆነው ይመጣሉ። መቼ? ቂያማ ቀን ማለት ነው፣ ወይንም የፍርድ ቀን። ስለዚህ በምን ውስጥ ሆነው ይመጣሉ? በደመና ውስጥ። ደመና ፍጡር ነው አይደለ አቡ ሰላዲን? አላህና መላእክቱ በደመና ውስጥ ሆነው ይመጧቸዋል ይለናል። ደመና ፍጡር ነው አይደለም? ይቅርታ አድርግልኝ። ይሄን የቁርአን አንቀጽ ምን ላይ ነው የሚገኘው? ምንድነው? ምዕራፍ ስንት ነው? በቀራ 210 ላይ ሀባሾቹ ቅድማውን መልሶታል ኡስታዙ። በሽርም አያምንም። ሀባሾቹ ምን ብለው ይሄንን ዋብያዎች እንደዚህ ብላችሁ ታምናላችሁ እናንተ ምን ብሎ ነበር ያላቸው? ኡስታዙ ቪዲዮ አዘጋጀው ክርስቲያን በደመና ይመጣል መላእክቶች ውስጥ የሚለውን ኦኬ አስደምጠዋል። ለካ መደጋገም ነው የሚሆነው። ቶ ይሄ ማያሰር ነገር ነው። ይሄ ለሙፈሲሮች ነው። እነዚህ ትላልቅ ሙፈሲሮች እነሱ ያብራሩት ነው እንጂ አንተ ቁርአን ይሄን የማብራራት ብዙም እንትን የለም። እዚህ ጋር ሌላ ጥያቄ ካለ ይሄን እንኳን ተወለ አብራራልኛ። ያው ይሄንን እኮ ነው እየጠየቁ ያለው። ታላ ፍጡር ውስጥ ይገባል which is ፍጡር ውስጥ ገባ ደግሞ ፍጡር ይበልጠዋል በዛት አትሊስት ማለት ነው። አውቶ ፍጡር ውስጥ ስላልሆነ ፍጡር ውስጥ ስለሆነ ያለው አላላ እንደዚህ የሚባል ነገር የለም። አላህ ፈጥሮ ሆኖ እንደ አንተ እንዳየው ታውቃለህ። እዛ ጋር አማርኛው ላይ አሁን የለኔ ቁርአን ያለው የማይጨምርበት ምን ይለዋል እንጂ አማርኛው ላይ ያየህ ነው። ግን ሐረፍ ሲደረግ ዋይ ሙሉ እኮ ነው በየቦታው እኮ ነው። ዓለሙ አሚላህ ባይዘይ ቁርአን ላይ ደጋግሞ ምን ይላል መሰለህ? አንቱም ዓለሙ አሚላህ ይላል። ከአላህ በላይ እናንተ ታውቃላችሁ የሚለውን ነገር ማለት ነው። ዋይ እንደዛ ነው ሁላ ብለህ እንዳትፈስሩ። አንዳንድ ቦታዎች ላይ ለብቻ የተረጉሟል። እነዚህ አሁን ያቲ ረቡከ አው ያቲ بعض አያቲ ረቢክ ይላል አምላክህ እንዲመጣ ወይም ብሎ ለብቻ ማለት ነው። እንደዚህ አይነት ነገሮች ወህም እንዳይመጣ ብሎ አሁን እዚህ ጋር ለማሻሻል አይነት ነገር ቅጣቱ ይላል ታውቃለህ። ዲስቨር እኮ ናቸው። ከማጭበርበር ላይ አንደኛ በአረብኛ የተደበቀ የሐሰት ከልት እኮ ነው እስልምና። ባዘይ ትርጉሙን ሳጠብቅልህ ቴክስቱ ጠብቀ ብለህ ብትሞግተኝ እኔ አልሰማህም። እንደዚህ አይነት ትርጉም ቃላቱ ላይ እንደዚህ እየተጫወትክ እንደፈለግ ለምሳሌ አሁን ይሄ ከዚህ በላይ ጭማሪ ነው አይታየኝም። ምንም እዚህ ጋር ለተጨመር የሚያግዝህ ነገር የለም። ለምን በእያንዳንዱ አያ ላይ እኮ ነው የሚጨምሩት። በእያንዳንዱ አያ ላይ ማለት ነው። በእያንዳንዱ ቦታ የሚጨምሩት። ከዛ ደግሞ ፍጡር ውስጥ አይገባም ይላል ፈጣሪ። ፍጡር ውስጥ አይገባም ይላል። እንደዚህ ንክር ብሎ አካል አለው ካልከኝ በኋላ እጅግር አይን ፊት ካለው እንዴት ነው እሱ? ከዛ ደግሞ በመላእክቶቹ ታጅቦ ደመና ውስጥ የሚመጣ ከሆነ ፍጡር ውስጥ ገባ። በቃ ሻዶ ምንድን ነው? ፍጡር ነው እኮ። ደመና ምንድን ነው? ፍጡር ነው እኮ። ፍጡር ውስጥ ገባ። በቃ ማንንም አይመስልም። ኢዘዲን ሐሰን አቡ ኻሊል አላህ ይዟን ምን አልክ? አላህ ይዟን ትቀጥል። እሺ ቀጥይ። እኔ ጋር ጭጣ ማለት ሙሉ ለሙሉ የገባች አልመሰለኝም። ቀጥይ። እሺ እኔ አንድ ጥያቄ ልጠይቃቸው። ሌዲስ ፈርስት። ቀጥይ። ቀጥይ፣ እየሰማንሽ ነው።
አይሰማም? እኔ አይ ቲንክ ኔትወርክሽ መሰለኝ። እሺ ሱራ 69 ቁጥር 17 ላይ ሱራ 40 ቁጥር 7 ላይ አላህ ከአርሽ በላይ ነው አላህ ከአርሽ በላይ ነው በሚለው እሺ ቀጥይ። አላህ ከአርሽ በላይ ነው ምን አላህ ከአርሽ በላይ ነው በሚለው ቃል አላህ አርሽ ላይ ሳይሆን ከአርሽ በላይ ነው ያለው። አላህ አርሽ ላይ ደግሞ መላእክቶች አሉ። ከአርሽ በላይ ደግሞ አላህ አለ ማለት ነው። አላህ አርሽ ላይ ሳይሆን ከአርሽ በላይ ነው። አርሹን ከመፍጠሩ በፊት የነበረ ስለዚህ አርሹን ከመፍጠሩ በፊትስ አላህ አርሽ ከአርሽ በላይ ነበረ። አርሹ ፍጡር ከአርሽ በላይ ነው እንጂ ቆይ ማስረጃ በላትማ። ይሄ አሁን የሱ አርሽ በላይ የምትለው አርሽ ላይ ከ6 ቀን በኋላ ነው። እስኪ ማስረጃ አምጪ። ከአርሽ መፍጠር በፊት ከአርሽ በላይ ነበር የሚል ማስረጃ አምጪ። እሺ አርሽን ከመፍጠሩ በፊት አላህ የነበረ አንዴ ክፈትልን ክርስቲያን ሳይ ሱናኒ በመጃ 182 ክፈትልን። ሌላ አስቂኝ ተረት አለ ባይዘ ጀምሪ ታውቀዋለህ አለ አላህ አርሽን ከመፍጠሩ በፊት የት እንዳለ እስኒዮ አረብኛውን አድርግለት ጀም ያምበውና ፈታን በል ታያል በደም اوكي سي انا عم يعمل رزين قال قلت يا رسول الله اين كان ربنا قبل ان يخلق خلقها فترة كما افتروا في سية نبرال قال كان في امعاء ما تحته هواء وما فوقه هواء ثم خلق العرش على الماء امعاء مالت بارو عندما لنا ምንድነው ያለው ዘክ ትርጉሙ ባዶ ነበር ከላዩም ምንድነው የቫኪዩም የሚባለው ነገር ነው። ከላዩ ቫኪዩም ከታች ቫኪዩም ከዛ በኋላ ثم خلق العرش على الماء ባይዘው ውሃው ነበር ነው የዛኔ ሚስቴክ ነበር ውሃ ነበር ውሃው ላይ አርሽን ፈጠሩ ማለት ነው። ኦኬ ሳይመን እንደዚህ ነገሮች አፕን ደመና ውስጥ ነው። ኦኬ ደመና መሰለኝ ውሃ ያልከው አዎ ቫኪዩም መሰለኝ ባዶ ቦታ እንግሊዘኛው ነው ያው ሄድበት። ኦኬ said he was above the cloud አማማል ክላውድ ነው። ኦኬ he was above the clouds ማለት ነው። ከደመኖች በላይ ነበረ below is air ማለት ነው። ባዶ ቫኪዩም ኤር ማለት ምንም አይነት እንትን የሌለበት ማለት ነው። ከታቹ ከላዩም አየር ነው ከታቹም አየር ነው። ኤንድ ዋተር አለ። ታችኛው ላይ ውሃ ነበር ማለት ነው። ላይኛው ኖርማል ባዶ አየር ብቻ ነው። ታችኛው ላይ አየርና ውሃ አለው። ከዛ ውሃው ላይ አርሽን ፈጠሩ ማለት ነው። ስለዚህ እታችን ጥያቄ ሆነባታል ማለት ነው። ከዛ በፊት ያው ባዶ ነገር ላይ ነበር ማለት ነው። ምንድነው እሱ የክሬሽን ጥያቄው ገብቷል። ሜቢ there was I mean where was our lord ብለው ነው የጠየቁት አይደለ? የት ነበር መቼ? before he created his creation ፍጥረትን ከመፍጠሩ በፊት ብለን እንዴት ትናገራለህ?
ደመና ራሱ ፍጡር እኮ አይደለም። አሁን ዝም ብዬ ቃላቱን ብለህ እንዴት ትናገራለህ? ቃላቱን ዝም ብዬ ተረጉማለሁ ለካ። ኦኬ መለሻ ሄድ ኦዲየንስ ግን ገብቶታል። ቆይ ኦዲየንስ ግን ገብቶታል። ኦዲየንሱን እስኪ ሀሳቡን ተቀበሉ። ግን ከገባው አይ ዶንት ኖ ቆይ አንዴ ክርስቲያን ክሊር አድርግላችሁ ለኦዲየንሱ። ስማኝ እኔ ነው ቆይ አንዴ አላ ጥያቄ ልጠይቅህ አላ አንዴ ብቻ ወይም የና አዲስ አብራሪዋለሽ? ያ እንደዛ ይሻላል። እንደው አላ አብራሪ ውስጥ የና አዲስ ስሟ በደምብ ጥራተኝ። አላህ ኢዝዋን እያልክ ወይ ሌላ ስም ጥራት። አላህ ያን ብቻ ስም። እሺ ቀጥይ እህታችን። የና አዲስ እስቲ አላህ ፍጥረትን አርሽን ከመፍጠሩ በፊት ፍጥረትን ከመፍጠሩ በፊት ይሄን ነው ብለን ጠይቀንሽ ነበረ። እዚህ ጋር ማነህ አቶ እፎይ ፍጥረትን ከመፍጠሩ ብለህ ደመና ብለህ ታወራለህ። እዚህ ጋር እንዴ ነው አይጋጭብህም ከራስህ ቃል ጋር? እኛም እኮ ለምን አይደለም ፍጥረቱን ከመፍጠሩ በፊት ብለህ ደመና ምናምን ትላለህ። እዛ ጋር ሲጀመር ምንም አልነበረንም። ፍጥረቱን ከመፍጠሩ በፊት የት ነው የሚል ቃል ራሱ እኮ ከዛ በኋላ የተፈጠረው ማለት አንተ ቆይ ጥያቄ ምንድነው? መጀመሪያ ግልጽ አድርግ። እዚህ ጋር እኮ አንተ ሁለቱን አካላት የሆነ የማጋጨትን የሚታይበት አንተ ጥያቄ ምንድነው? ከአርሽ በላይ ነው አልኳችሁ። አሁን ነው ፖይንት አርሽ ገብቶሃል? ጥያቄ ምንድነው? ለምን ሱልጣን አሁን ዝም ብለህ አንተ ገብቶሃል? ሱልጣን አንዴ እናስረዳ፣ ጫጫታ እንዳይሆን። ቆይ አንዴ ጥያቄው በደንብ ገብቶሃል? አሁን በደንብ ተረድተሃል አንተ። ነብይ ምን ተጠየቀ መሰለ? ፍጥረትን ከመፍጠሩ በፊት አላህን ነው ተብሎ ተጠየቀ። እሺ ፍጥረትን ከመፍጠሩ በፊት አላህ ኢብኑ አንዴ እፎይ አንዴ ሐዲሱን ታብራሪያለሽ? ሐዲሱን አንዴ እንበል አደረቡ። ኢብኑ እየሰማኸኝ ነው አይደለ? እሺ ፍጥረትን ከመፍጠሩ በፊት አላህን ነው ተብሎ ተጠየቀ። ሉክ ኦ ሜሴንጀር ኦፍ አላህ ዌር ዋዝ አወር ሎርድ ቢፎር ሂ ክሬትድ ሂዝ ክሬሽን ፍጥረቱን ከመፍጠሩ በፊት ጌታችን የት ነው ተብሎ ተጠየቀ። ከዛ እሱም ሲመልስ ምን አለ? ሂ ሴድ ትንሽ እንትን አድርግልኝ ክርስቲያን፣ አረብኛው ላይ የለም። ቆይ እንቀጥላለን። እሺ የለም አረብኛው ላይ የለም። እሺ አረብኛው ላይ አድርገውለት፣ አረብኛው ላይ አድርግለት ክርስቲያን። ቀጥል። እሺ ቃል ቁልት ያ ረሱላህ ኢብኑ ቀብራን የኽሉ ካልከው ቃለ ካነ ፊ አማኢ ማ ታህተው ሀዋ በማፈቀው ሀዋ ከላይም ከታችም ባዶ ነበረ ነው የሚለው። ምንድነው ታዲያ ፍጥረት? ቀጥል፣ አንብበው፣ ተርጉመው ሙሉ መከልከል አርሽ ከዛ በኋላ አርሽን ፈጠረ ነው የሚለው። ምን ላይ? አለልማ ኦኬ። ከላይ ምን ነበረ? ምንም። ወማታተው ወማፈቀው ከላይም ከምንም ምንም የለም። አዎ ኦኬ። ከዛ እዛ ላይ ምን ፈጠረ? ምንም ነገር ምንም ምንድነው እሱ? ስፔስ ማለት ነው አይደል? ምንም ስፔስ ነበር አይደለ? አላህ ብቻ ነበር። ቆይ ስፔስ ፍጡር ነው አይደለም? አላህ ምንም የለም ስፔስ አይደለም ይሄ የሚለው ምንም ነው። በቃ ምንም የለም ምንም አላህ ምንም ቆይ አላህ ምንም የለም አይደለም የሚለው። አላህ ምንም የለም አላህ ራሱ የለም እያልከኝ ነው? አይደለም ምንም አልነበረም። በቃ ምንም ካልተፈጠረ ምንም የለም ነው ጥያቄው ራሱ ቁጥጥ ነው መጀመሪያ ማለት ኖ በቃ ካልተፈጠረ እሺ እንደዛ አይደለም። እሺ ተርጉመው እንግሊዘኛውን ሙሉውን አድርገው። ቶ ምንም የለም እዚህ እንግሊዘኛው አሳርገው ባዶ ነው የሚለው አረብኛው ባዶ ነው አላለም እኮ ካነ ፊ አምዓ ያለ ነው ቦታ እየነገረ ነው የነበረበትን ቦታ እየነገረ ካነ ፊ አምዓ አለ። የት ነበረ? አምዓ ላይ ነበረ። ከዛ አሁን ይሄ ባዶነቱን እየገለጸ ያለው ከዳመናው በላይና በታች ያለው ነገር ነው እየገለጸልህ ያለው አይደለ? ምንም ዳመና የሚል የለውም እዛ ላይ ከላይም ከታችም ምንም አልነበረም ነው የሚለው። አምዓ ምን ማለት ነው?
አማ ከላይም ከታችም ያለው እኮ እሱ አላህን ነው። አላህና አማ የሚለውን ምንድን ነው? አማ ለሁላችንም ተርጉምልን እንትና ሁላችንም እንደነስማማ ትራንስሌት ይደረጋል። እኩል ኮፒ ፔስት ተደርጎ እንደዛ እንስማማበት። አማ ፊ ለዛውን ፊ ብሎ እኮ ጭራሽ ፊ ላማ እያለ እኮ ነው ያለ። ካነ እያለ ነው ወላሂ። ዘርፊያ ናታ ስለነው የምታውቀውና ቦታ ነው የምታሳየው። ፊ አዮ ካነ ፊ ላማ አለኮ የነበረበትን ቦታ የገለጸ ነው ወይ? ከዛ በኋላ ስለ ቦታው ስለማው ደግሞ ይሄ ሲፈት እየሰጠ ነው። ተህተሁ ከላዩና ከታቹ ምን እንዳለ ደግሞ ባህሪውን ግልጽ አድርጎ ሁኔታውን እየነገረ ነው። ምን እንደነበረ ማለት ነው። ከደመናው በላይ እና በታች ያለው ከላይና ከታይ ከተባለ እኮ ዳይሬክሽን ነው ባይዘይ። ውሃው ራሷ ከየት ነው የመጣችው? ደግሞ ፍጥረትን ከመፍጠሩ በፊት እኮ ነው። ይሄ እኮ ፍጥረትን ከመፍጠሩ በፊት እኮ ነው ኢቭን ውሃ ላይ ፈጠረው እኮ። ስለዚህ ውሃ ኢተርናል ነው ማለት ነው according to this hadith። ያ ውሃ ጥያቄው ፍጥረትን ከመፍጠሩ በፊት እስከሆነ ድረስ ማለት ነው እኮ ውሃው ዳመናውና አላህ ኢተርናል ይሆናሉ ማለት ነው። ሲጀመር እንደዛ ነው እኮ እንትኑ የሚያመጣውም እንደዛው እኮ ነው። ምክንያቱም ፔኗም ትመጣለች በ6 ቀን ውስጥ አትጠቃለልም እኮ ሱራ 7:54 ላይ በ6 ቀን ፈጠረ ቢልም ወደዛኛው ስትወጣ ከአርሹ ላይ ሆኖ ጻፊ እንደሚላት ነገር ታመጣለህ። ከ50,000 ዓመት በፊት ሰማይና ምድር ከፈጠሩ ይላል። ኢተርናል ነው ማለት ነው። ፍጥረት በ6 ቀን ውስጥ ተፈጠረ። ምን ላይ ነው ያለው? ሶሪ ምን ላይ ነው ያለው ሐዲሱ? ይሄ ሱናን ኢብኑ ማጃህ። ኦኬ ከአፈጣጠር ጋር በተያያዘ በጣም ብዙ እንትኖች አሉ፣ ግጭቶች አሉት። ከአፈጣጠር ጋር በተያያዘ እኔ ብዙ ነገሮችን ሙስሊሞች ዲናይ ያደርጋሉ። የውጭዎቹ ማለት በቋንቋ እነሱ ሊያስተባብሩ ይሞክራሉ። ከፍጥረት ጋር ያለውን ግን ሊስማማ እንደማይችል አውቀው አስቀምጠውታል። ፈተዋው ላይም ባይዘ በቃ ይሄንን አናቅም አይነት አለ መስማማት እንደማይችል ገብቷቸው ማለት ነው። ብዙ ነገሮችን በቋንቋም በዛም ብለው ሊያጭበረብሩበት እንደሚሞክሩ አውቃለሁ። በዚህ ጉዳይ ላይ ግን ያለውን በቃ እንትን ነው ብለው አስቀምጠውታል፣ ትተውታል። የሚስማማ እንዳልሆነ ገብቷቸው ማለት ነው። ቃሉ የሰማው ነው። እሺ እኔ የምልሽ አሁን እኔ እንትን ለምን እሱ ጋር ለምን አትነጋገሪ? እሱ ሊመልስልሽ ባይዞይ ክርስቲያን እንትና ጀምዲ በዋሪ ላይም አለ ሐዲሱ በዋሪ ላይም አለ በእንደዚህ አይነት እንትን ያ ኦልሞስት ተመሳሳይ ያለው ኮንሰፕት የት ነው ተብሎ ተጠይቆ he said first of all there was nothing but Allah and his throne was over the water. He wrote everything in the book and he created the heavens and the earth. የመጀመሪያ ፍጥረት ምድርና ሰማይ ናቸው አይደል? ምን አደረገ? አሁን ሰማይ ምንም ነገር አልነበረም፣ አላህ ነበረ። አላህም ደግሞ አርሹ ውሃው ላይ ነበር፣ አርሹ ደግሞ ውሃው ላይ ነበረ። ከዛ ሰማይና ምድርን ፈጠረ ይላል። መጽሐፉን ከጻፈ በኋላ ሰማይና ምድርን ፈጠረ ይላል። ቀድር ደግሞ አስቀድሞ ነው አይደል የተቀደረው? ውሽዝ መጽሐፉ ላይ ያጥብቁ ሰሌዳ ላይ የተጻፈው አስቀድሞ ሁሉን ነገር የሚሆነው ከመፍጠሩ በፊት አይደል የቀደረው? ሜቢ አላገኘኝም። አግኝቻለሁ። ስለዚህ አርሹ ላይ ነበር። ከዛ በኋላ መጽሐፏን ጻፈ ያላት። ከዛ በኋላ ሰማይና ምድርን ፈጠረ ይለኛል። ውሽዝ ስለዚህ ከመጽሐፍ በፊት ቀድሞ አርሽ ቀድሟል ማለት ነው። ከመጽሐፍ በፊትም ቀድሟል ማለት ነው። ከመጽሐፉ በፊት አርሽ ቀድሟል። ያ ኦኬ። ስለዚህ ደግሞ ከእንትነት ያወጣዋል ማለት ነው። ከፍጡርነት ሊያወጣው ነው ማለት ነው። እና ሰማይና ምድርን ከመፍጠሩ በፊት አርሽን ፈጠረ። አርሹ ደግሞ በውሃ ላይ ነበረ። አርሹን ደግሞ 8 መላእክቶች ይሸከሙት ነበር። ደግሞ እዛ ከመሄድ በፊት ያለው እዛ ውስጥ ከማስፋታችን በፊት
እቺኛዋ ከሆነ በኋላ ደግሞ ልብ በል እሱ አላህ ነበር። አላህ ደግሞ አርሹ ላይ ነበር። አርሹ ደግሞ ከውሃ በላይ ነበረ። ይሄ ፍጥረትን ከመፍጠሩ በፊት የነበረው ኮንዲሽን ሲናገር ነው። ከዛ መጽሐፉ ላይ ጻፈ። ተጻፈ በኋላ ሰማይና ምድርን ፈጠረ ይላል። ሰማይና ምድርን ፈጠረ። ምን ይሄንን ካደረገ በኋላ ሉክ ሰማይና ምድርን በፈጠረበት በ6 ቀን ውስጥ አይደል እንደ ሙሴን የፈጠረው አይደለ? አሚን አደምን የፈጠረው። አደም ደግሞ ሲናገር ከመፈጠሬ ከ40 ዓመት በፊት ቀድሮብኛል ብሎ ይላል። ከመፈጠሩ ከ40 ዓመት በፊት አግኝተኛል ጀምሪ። አሁን መጽሐፏ መቼ ነች ያለችው ማለት ነው? የተጻፈችው ሰማይና ከመፈጠሩ ከ40 ዓመት በፊት ነው ማለት ነው። አገኘኝ? ኦኬ አላገኘኝም። ከዛ በፊት ደግሞ አርሽ ነበር ነው ፖይንት። ያ ከዛ በፊት ደግሞ አርሽ ነበረ። ስቲል ፍጥረት መቼ ነው ያለው? በ6 ቀን ውስጥ ነው ያለቀው ብለን ከተስማማን ቀድሩም ፍጡር አይሆንም። መጽሐፏ ፍጡር አትሆንም። ፍጡር አይሆንም። ግልጽ ነው። አደም ሲናገር ቀድር ላይ ሲናገር ከሙሴ ጋር በተከራከረበት በአንተ ምክንያት ነው ከገነት የተባረር ነው ሲለው እንዴት ትወቅሰኛለህ? አላህ ከመፈጠሬ ከ40 ዓመት በፊት በጻፈብኝ ብሎ ይላል። አላህ አደምን ከመፍጠሩ በፊት 40 ዓመት በፊት ነው የጻፈበት። 40 ዓመት ወደኋላ ላጋ አድርጎ ነው የጻፈበት ማለት ነው። ምንም እንኳን ታይም ባይቆጠርም ወደኋላ ከታይም ውጭ ታይም ባይቆጠርም ግን ታይም ቆጥሯል አደም። በእነሱ ሎጂክ ከሄድን ግን ሰማይና ምድር ከመፈጠሯ 40 ዓመት በፊት አደም ላይ ተጽፎበታል ማለት ነው። ምክንያቱም ሰማይና ምድር በተፈጠረ በ6 ቀን ውስጥ ስለሆነ አደም የተፈጠረው 6 ቀን ምንም ልዩነት ስለሌለው ማለት ነው። አግኝታኛ። ስለዚህ ያኔ ደግሞ ምን አለ? ቀድር አለ ተጽፏል። ያኔ ደግሞ አርሹ አለ፣ ውሃው አለ። ሰማይና ምድር መቼ ነው የሚመጡት? ይሄ ሁሉ ከተጻፈ ከተፈጸመ ከ40 ዓመት በኋላ ነው። ፍጥረት የሚጀምረው መቼ ነው? ከ40 ዓመት በኋላ አላህ መፍጠር የጀመረው ማለት ነው። ሰማይና ምድርን ፈጠረ። ከዛ በኋላ በውስጡ ያሉትን ፈጠረ ይላል። ከዛ በ6 ቀን ውስጥ ፈጥሮ ፍጥረትን ጨረሰ ይላል። አገኘኝ? ያ ቶታሊ አግኝቻለሁ። ያቆጣጠር እንትን አለ ማሳየት አለስም እንደዚህ መሆን አለበት። አላህ ፍጥረትን ወደ 50 ከብዙ ሺህ ዓመት ነው የፈጀበት ፈጥሮ ለመጨረስ ማለት አለብህ። ወይንም ደግሞ በ6 ቀን ውስጥ ፈጥሮ ጨርሷል ካልክ ደግሞ ምንን ያመጣባል? አርሹ ራሱ ፍጡር አይሆንም ማለት ነው መልሶ። እሱ አሁን እኛ እንትን እንደተባልነው በ6 ቀን ያለቀ ማለት ግን አባታችን አደም ራሱ ከሔዋን ጋር 130 ዓመት ገነት ውስጥ ተቀምጠዋል ይላል። እንደዛ ተምረናል እኛ። የተቀመጡ ለውም ማሱ አጎቴ 130 ተውና 1000 ዓመት ቢቀመጥ ማተር አያደርግም። ምክንያቱም የሐዲሱ ንግግር ምንድነው የሚለው? ቻሌንጅ ሲያደርገው ከመፈጠሬ ነው የሚለው፣ የኖርኩበት ሳይሆን የሚለው ከመፈጠሬ 40 ዓመት በፊት በተጻፈብኝ ነው የሚለው እኮ። ከመፈጠሬ 40 ዓመት ማለቱ በእኛ እንደዚህ በምድራዊ አቆጣጠርና በእነሱ አቆጣጠር ይለያያል። የእነሱ 1 ሰዓት በእኛ 70 ዓመት ላይ ነው። አደም የቆጠረውና የተናገረው በእነሱ ነው። በእኛ ጊዜ አሁን ከሙሴ ጋር እያወራ ከሆነ እንደዛ የተባባሉት በሙሴ ዘመን ከሆነ የኛ ቀን ሌሊት 1 ቀን የምንቆጥረውና ገነት ውስጥ 1 ቀን 1 ሌሊት ርዝመቱ እኩል አይደለም። ምክንያቱም 10 ሰዓት 10 ሰዓት ላይ ተፈጥሮ አዳም መቅሪብ ላይ ወርዷል። እስቲል ምንም ማተር አያደርገውም እኮ አሁንም ከመፈጠሩ በፊት ስለሆነ ገነት ገባ አልገባት በለኝ። ገነት ሊኖርም አይችልም። ሰው አደም የለም እኮ ገና ከመፈጠሩ በፊት ነው እያልኩ ነው። አይ ገነት ብቻ ሳይሆን በቃ የኛ ምድራዊ የምንኖርበትና ሌላው የሰማዩ ዓለም ምንም ማተር አያደርግም እስቲል እያልኩ እኮ ነው። ምክንያቱም ሳይፈጠር ነው የተጻፈበትና። እሱማ ሳይፈጠር ነው። ስለዚህ ደግሞ የ4 ቀን የ3 ቀን ልዩነት ነው የሚኖረው። የ1 ቀንም ይሁን እስቲል ከመፈጠሩ በፊት ከሆነ ደግሞ ልዩነት አለው። ምክንያቱም የዚህኛውን ስቆጥር መልሰህ የ6 ቀኗን እንደዛው በዛው ነው የምተረጉመው። አይመጣልህም ከመፈጠሩ በፊት ስለሆነ ማለት ነው። እንጠይቃለን እንግዲህ። ይሄ ራሱ ያልኩት እኔ በራሴ በዛ አንጻር ሊሆን ይችላል ብዬ ነው እንጂ እሱማ አልጠይቅ ነው ገና እኔ ራሱ
አዎ እንደዛ ስለሆናችሁ እኮ ነው በራሳችሁ እንትን እያደረጋችሁ ስለሆነ ነው እንጂ የሚያውቁ ጠይቁ። መልስ አይደለም መጀመሪያ ጥያቄን ተሰማኝ። አንዴ ጆሮን ጠምዝና ዞረቸውና ና እንዲመልሱ እዚህ ተጨንቀዋል ሙስሊሞች። መልስ ጠፍቶ በልና ኧረ ተው አንተ አታውቅም አይደል? ለራስህ አታውቅማ። አንተ መልስ ነው የምትፈልገው አይደል? ቆይ ልንገርህ፣ መልስ ነው የምትፈልገው አይደል? መልስ ስለምትፈልግ ምን ታደርጋለህ መሰለህ? ወይ እኔ መልስ ሳይሆን ማልፈልገው እያስተማርኳችሁ ነው። መልስ አይደለም የምፈልገው። እኔማ አውቀዋለሁኝ እያስተማርኳችሁ ነው። እኔ እኮ መልስ ነው የምፈልገው። ከሌ መልስልህ የሚሉት ነገር ያስቀኛል። ለኔ ነው እኮ እንደዚህ በራሳችሁ እንትን ያላችሁ ሊል ነበረ። ቆይ ስለነግረው እኔ ሙስሊም አይ የሚያስቁኝ ነገር ሜንታሊቲያቸው በጣም የሚገርመኝ ነገር ና ከሌ መልስልህ ይላሉ። እኔ ይኸውላችሁ በመጀመሪያ ደረጃ 2000 ሰው ምናምን ሰብስቤ ማስተምር ሰው ነኝ። እያስተማርኳችሁ ነው እንጂ አንድ ምላሽ ጠፍቶብኝ የተወዛገብኩ ሰው አይደለሁም። እያስተማርኳችሁ ነው። ስለዚህ ኡስታዞቻችሁ እኔ ጋር መጥተው መማር ያለባቸው እናንተ ናቸው። እኔ አይደለሁም እነሱ ጋር ሄጄ መጠየቅ ያለብኝ። እና በምን አይነት ደረጃ ራሳችሁን እንደምታዩ ባይገባኝም ና ከሌ ጋር ተወያይ፣ ና ከሌ መልስልህ። ጆሮውን ጠምዝዘኸው መጥተህ እኔ ቤት መጥቶ ጥያቄ ይጠይቅ። እኔ ያስተምረዋለሁ፣ እኔ ያስረዳዋለሁ። እኔ ጋር መጥቶ ምላሽ ካለው ይሄው ይገባል። ያው ተደርድራችኋል፣ እንዳለ ደርድራችኋለሁ። ሙስሊሞች ናችሁ። ምላሽ አለው ይመልሳል። ሁላችሁም ግን በቃ መልስ የለ። በአላህ ጉዳይ ምንም የምታውቁት ነገር የለም። ሳዳት ለዛ ነው። ለምሳሌ በአላህ ጉዳይ አውቃለሁ ካልክ መመለስ ማታቆነ እኔ አላቅም አልኩሽ። እሺ እኔ አላቅም ካልኩ የሚያውቅ ነው ወደ እንትን ነው ማድረግ ያለብህ። አንተ የሚያውቅ ሰው ነው እንትን ማድረግ ያለብህ አይደለ እንዴ? ማታቆነም ትሰራለህ ካለ ቆይ ላስረዳ። አንተ ይሄ ከሰማይ በላይ ከአርሽ በላይ ምናምን የምትለው ነገር እሱን ተውና መጀመሪያ እነሱን የሚያውቁ እንትን ሰብሰብ አድርግና እነሱ ጋር እስኪ እኛ እንሰማለን፣ ችግር የለም። እኛ እውነቱን ነው የምንፈልገው። አምጣቸው። አዎ ተሸክሜ ነው የማመጣቸው። እንዴት አድርጌ ነው የማመጣቸው? መጀመሪያ ጎበዝ በቃ ተሸክሜ ላምጣቸው። እንዴት ላድርጋቸው አለ ባይዜ እንትና እነሱ ጋር ገባም እነሱ እኮ እንዲህ ላኩልህ። ቪዲዮ ክፈተው። ቆይ ቪዲዮ ልላክልህ፣ ክፈተው። አንድ ቪዲዮ ልላክልህ ወይንም የትናንትናውን ክፈተው። ዓለም የለቀቀችውን ምላሽ ሆነዋል። ኦኬ ያው የላኩልን ቲክቶክ ላይ ቴሌግራም ላይ ልኬልሃለሁኝ። ክፈተው። ምላሽ ሆናችኋል። አያ ወገን ዘመድ እንዴት ናችሁ? ድምፅ ስራው ሚዩት ነው በዛ ላይ ተማታ እየገባችሁ እፎይ ጋር ያልሆነ ጥያቄ ራሳችሁን ከምታሸማቅቁ ተማታ እየገባችሁ እፎይ ጋር ያልሆነ ጥያቄ እየጠየቃችሁ ራሳችሁን ከምታሸማቅቁ ምን አለ ከእፎይ ጋር ብትቆሙ። ተማታ እየገባችሁ እፎይ ጋር ያልሆነ ጥያቄ እየጠየቃችሁ ራሳችሁን ከምታሸማቅቁ ምን አለ ከእፎይ ጋር ብትቆሙ። ተማታ እየገባችሁ ዓለም የለቀቀችውንም አንዴ ክፈተው። ተሰባስበው የተመካከሩትን ስላላ ምንም ማታውቁ ከሆነ ለምን እንደዚህ ታደርጋላችሁ? በቃ ያው ቀጥል። እፎይ ቤት ገብቶ ልዩነት ሰፍቶ ማለት ነው። እንደገና ደግሞ እንትን ተባብለው እፎይ ቤት ገብቶ አንተ እኮ ትሻለናለህ፣ አንተ እኮ ትሻለናለህ ከሁለቱም ግሩፕ ከአንድ ብቻ ቢሆን እፎይ ቤት ገብቶ ልዩነት ሰፍቶ ማለት ነው። እንደገና ደግሞ እንትን ተባብለው እፎይ ቤት ገብቶ አንተ እኮ ትሻለናለህ፣ አንተ እኮ ትሻለናለህ ከሁለቱም ግሩፕ ከአንድ ብቻ ቢሆን እፎይ ቤት ለእኛ ነው እንደዛ የሚለን ያለ ምንድነው እሱ እያለ ያለው መሰለ በሽር መልስ ሲጠፋ በቃ እንዴት እናድርግ እፎይ እያመጣብን ያለው ነገር የምንቋቋመው ነገር አልሆነም።
ያኛው ካየኸው እንትናን ካወቀው ሀባሽ ነው ጥያቄ ይጠይቃል። ዋብያዎችን እንትን ይላል። ይሄ ነገር በቃ ሰፋብን፣ ሰው እያወቀብን ነው። እፎይ ገብቶ ደግሞ አሁን ስላላ ጉዳይ እንትን ሲል መመለስ አልቻልንም ነገር አለ። እፎይ ቤት ገብተው ልዩነታችን ሰፋ ምናምን ነገር እየተጋለጠ ነው። ምክንያቱም ያኛው እንትናን ካወቀው አላህ እጅ እግር ባት አለው የሚለውን እኔ አላምንም፣ አላህ እኔ አላህ እንደዛ አይደለም ብሎ ነው የሚያምነው። ሐዲስም ከአላህ ጋር ከተጋጨ አልቀበልም ብሎ ነው የሚያምነው። አንተ ብቻ አይደለም እፎይ ጋርም እንደዚህ እያሉብን ነው። መረጃዎቻችን እየወጡ ነው። እንሸፍነው እንደብቀው እያለ ነው። ያኛው ደግሞ አላህ መልስ ስላላህ ምንም ሳታውቁ ከምትዋረዱ በቃ ከእፎይ ጋር ቆሙ፣ በቃ እንትን በሉ። እኔስ አስቂ ነው። ትክክል ነው እንግዲህ። ስለዚህ እኔ ጋር መተህ ተጨምቀህ ታጥበህ ተሰጥተህ የምትሄድ ሰውዬ ይኸውልሽም መተህ እኔን አታውቅም፣ መሀይም ነህ፣ ከሌ ጋር ና እና ጠይቅ። እኔ ማነኝና አስተምሬ ልካለሁ እያንዳንድ ከማወቅ ከማስተማር ማወቅ አይቀድም። እስቲ አሁን ያው ስለምታውቃም እንቀጥላ። አይ እኔ አላውቅም፣ ግን አንተ ከኔ የተሻልክ ደንቆሮ መሆንን ደግሞ አውቃለሁ። በቀራ 18 ላይ አላህም እናንተ ዲዳ ደንቆሮ ብሎ ይሳደባል። ያው ከአላህና ከመሐመድ የኮረጅካቸው ይሆናሉ። በቀራ 18ኛው አያ ላይ ደንቆሮ ዲዳ ስድቦቹ ናቸው። ኤኒዌይስ ክርስቲያን የምትለዋለህ ጀምዲ የምትለዋለህ ደከመህ እንደ ምንድን ነው? አሁንን ለመናገር ገና ራቴን አልበላሁም፣ ደከመኝ። ዛሬ ቪዲዮ ሰርቻለሁ። ለምን የሚተረዋል? እፎይ እንዳሁን ሰዓት 6 ሰዓት በኋላ ራበኝ ምናምን ስለምትል ዛሬ በሰይዱ አስመስዬ ቪዲዮ ሰርቻለሁ። የሆነ ቪዲዮ እየው አሁን እያተረወህ እያለ ምን ለካው ነው አይደለም ለአንተ ምናምን ብዬ ሳይሆን እኔ ለአንተ ነው ነግሬሃለሁ። ቀን የሆነ ነገርኩህ እንጂ እሱማ ለሰይዱ አሳዩት ምናምን ብዬ ነው የለቀቅኩት። የሆነ ቪዲዮ ስለ ምግብ እኮ ነው እርቦኝ ምናምን ስትሆን አስታውሽው። ረጅም ሰዓት ስለምታወራ ያስርባል እኮ 3 ሰዓት ሙሉ ማውራት ማለት አስበው ወደ 3 ሰዓት ምናምን የገባ ነው። እኔ እርቦኛል። 4 ሰዓት ሳልበላ ነው ብዙ ጊዜ ሳልበላ ነው ላይቭ ምገባው። በልቶ ማውራት አይመቸኝም። ቀድሜ ማውራቱ ይመቸኛል፣ ቀለል ይለኛል። ቪዲዮ ደግሞ የሚገርም ገረም አድርጌ የምበላው በርገር ነው። አጀ የጾም ማሳየት አልችልም። አንተ ትቀልዳለህ። አንተ በርገሩ ምኑን እያልክ በቃ ትጨፈጭፈዋለህ። ወላሂ ይኸው እሱ ቪዲዮ ሰራ ማለት ነው እየበላው እያለ አንተ ትዘጋ ጭራሽ ከበላው ምን ትዝ እንደሚለኝ ታውቃለህ? ሆዴ ከጠገበ መተኛት ብቻ ነው ደስ የሚለኝ። ይሄ መጨናነቅ አልፈልግም። ከጠገብኩኝ ሆዴ ሲሞላ ማውራትም መጨቃጨቅም አልፈልግም። ምን መተኛት ጥሩ ነው ብዬ ለዛ ሳልበላ ነው ብዙ ጊዜ ላይቭ ምገባው። ለዛ ነው እውነት ነው። ከበላ በኋላ ይደክማል። ደጥ ነው እንጂ አበሻ አይደለም ማለት ነው። አንተ እንደ ሐዲሱ ኢዛ ሰበዑ ዘነው ነው ያለው። እኛን አበሻ የኔም ባሪ ዝሙት ይሰራል። ቁርጥ ነው የሚወደው። አንተ ማረባ እኔ ስንት ቀን ቁርጥ አላበላሁም። እሱን ሐዲስ ታስታውሰዋለህ? ምንም ይል አበሻ ተገበ ትዝ የሚለው ነው። አበሻ አረብኛ ምንድን ነው? ኢዛ ሰቢዑ ዘነው ይላል። አጎቴ ገብተዋል። ኢዛ ሰቢዑ ምን የጠገበ ምን ኢዛ ሰቢዑ ዘነው يعني يزنون يعني አበሾች ኧረ አበሾች ተደገው በዚህ መጠን ይገምተናል። ምን መጥገብ ምጠላው እኮ ለዛ ነው። ከዛ በኋላ ነብዩ እንደዚህ ማለታቸውን ስሰማ ትላለህ አመዛዝ የሞላሉት እኮ ነው። ምን እኮ እናደርገው ለናንተ ግን ውጡ፣ በቃ እስልምና ውጡ። ከምር አጎቴ ጠይቅ፣ ክርስትና አንብብ በደንብ በሽር በርታ። ሰውና ሰው የሚበላ የሚጠጣ ሽንት ቤት የሚጠቀም አይከብድም። ኢትዮጵያ ተረጋጋና አላህ ጅስም አለው ብለህ አካል አለው ብለህ ምናምንና ፍጡር አይገባም፣ ሽንት ቤት አይገባም። ቆይ
ቆይ ተረጋጋ፣ ተረጋጋ። መረጃም ታመጣለህ። እሺ ከፍ ላድርጋ። አሁን ለተጠናገርካት ጥቅስ እስቲ መረጃ አምጣልኝ። መረጃውን አምጣልኝ። የሚበላ የሚጠጣ ሰው በሙሉ የሚበላ የሚጠጣ ሰው ወሬ አውራ። አንተ ትበላለህ፣ ትጠጣለህ፣ አላህ ጋር ትሄድና ትጸዳዳለህ ማለት ነው። ደግሞ ራስህን ሰቅለህ ቆይ መረጃ ክፈት፣ መረጃ ክፈት። ምክንያቱም ፕሊስ ተረጋጋ። ምንም መረጃ ይጠየቅ። አላህ ጋር ትሄድና ለመኖሯ ማስረጃ ይጠየቅም። አንተ ጅል ተረጋጋ። በዚህ አርጉመንት መሰረት አንተ አላህ ጋር ሄደህ አላህ ከአንተ ጋር ይሆናል። ትበላለህ፣ ትጠጣለህ፣ እዛው ትጸዳዳበታለህ ማለት ነው። አላህ ጋር የሚበላ ጅልነት ከፍ ሲል የምድርና የሰማይ ኑሮ እንኳን ቆይ አሁን ማስረጃ ክፈት። ገና ህፃን ልጅ ነህ እኮ ማስረጃ ክፈት። ማስረጃ ክፈት። አላህ ይኸውልህ፣ ቆይ ቆይ አዋዳምጥ። መጀመሪያ ገሃነም ውስጥ እግሩን ይከታል። ገሃነም ውስጥ ደግሞ ያሉ ሰዎች የሚመገቡትና የሚጠጡት ምንድን ነው? የሚመገቡት ቁስል፣ የሚጠጡት ደግሞ የቁስል መግል እጣቢ ነው። አላህ እዛ ውስጥ ነው የሚገባው። አሁን ማስረጃ እናንተ ናችሁ እኮ እዛ የምትገቡት። አላህ ይከታል። አላህ እግሩን ይከታል። 48 በዋሪ ላይ አንተ ሞኝ አይከተም። ኦኬ እንደሚከተል አሳየህ። ታውራለህ። ለዚህ ነው ህፃን እውቀትህ ገና የህፃን ነው። ስታድግና ያልኩህ ለዚህ ነው። እስልምና ለቀህ ትወጣለህ። ላሳየህ። ህፃን አሁንም ህፃን ያልኩህ ለዚህ ነው። በአንድ እንትን እስልምና ተለቆ አይወጣም። አንተ ዲባስ ጥቁሩን ጋይድና ሳም መልካም። ለዛሬ ኦልሞስት ይብቃን። ዘማሪ አቦነሽ እንኳን ደህና መጣሽ። ዘማሪ ይሰማል? ኦኬ ቤቢ በስተት ነው መሰለኝ። እሺ የምትለዋለህ መጠቅለያ እንደ ሁሌው መምሯችን እንጠቀም ነው። ሌላ ምን አለ? ዲፌንድ የምናደርግለትን ነገር እንወቅ። እዚህ ስማች ሳክሪፋይስ እናደርግለት አይገባም። ይናል አላህን ይናል ዲፌንድ ማድረግ አይጠበቅብንም ነው። በሽር የምትለዋለህ ወይንስ ጥያቄ አለ? ጥያቄ ደክሞሃል፣ ተወተኛ ምን አደረከው እንዴ? እሺ እራት ብላለህ። እሺ ልበላ። እኔ ባለፈው አንተን እዛ አለው ብዬ በቃ ይዛለታ ሳንጨቃጨቅ ተፋታን። ሌሎች እንትን እያሉ አይደል አጋዥ የበዛልኝ። ምን ታርገው እንግዲህ ይታደሉታል እንጂ አይታገሉትም። ያጎቴ ድል አይገኝም የትም ብያለሁ እኮ። አቡ ሀሊል አንዳንድ ጥያቄ ቀበላችኋል። አቡ ሀሊል ጥያቄ አለ? ከዲር ሙሐመድ ወይንም እጅ ብቻ? አይሰማም? እሰማለሁ። እኛ ላይ ትሰማለህ። በቃ ይብቃችሁ። በቃ መሰለኝ። ደህና ደሩ። ነገ ምናልባት እኔ ካልመጣሁ ሚስሩን ሰላም በሉልኝ። አይ ሚስ ብሎሽ ነበር በሉልኝ እባካችሁ። ሚስሩ ዛሬ መጣ፣ በጊዜ ነው ወጣችሁ እንጂ ነበረች። ወይኔ አርፍጄ ነው ማለት ነው። ነበረች። አርፍደህ ነው ዛሬ ተቀደምክ። ቻው ቻው። ቻው በልሽ።